ጄን3 ከስክራች ጀምሮ እንዴት እንደሚጫን ዩቲዩብ ቻናላችን ላይ አለ። አይታችሁታል ብዬ ገምታለሁ። በሶስት ስቴፕ ሰርተነዋል። ጄን3 ብቻውን ሊሚቴሽን አለበት። ጄን3 በተለይ ከስዊቺንግ ጋር በተገናኘ ሊሚቴሽን አለበት። ለምሳሌ ካታሊስት ሲሲኤንኤ ትራክ 2 ላይ የስፓኒንግ ትሪ ፕሮቶኮል ኮንፊገሬሽኖቹን በሙሉ የተሰራው 100% ጄን3 እና ሲስኮ አይኦዩን በመጠቀም ነው። ምክንያቱም ፓኬት ትሬሰር ስፓኒንግ ትሪ በሲሲኤንኤ ሌቭል ሰፖርት ያደርጋል። ባይዘወይ ግን እኛ የሰራነው ሲሲኤንፒ ሌቭልም ስለሚጨምር ስዊቺንግ ፓርቱና አንዳንድ አድቫንስድ ነገሮችን ጄን3ን ከሲስኮ አይ ጋር በማቀናጀት የተጠቀምነው። ስለዚህ ጄን3 እዛ ያለውን ጋይድ ከተከተላችሁ በቀጥታ ሶስቱን ፓርት ተከተላችሁ ጄን3ን ቪኤም ጭናችሁ ጄን3 ጂዩአይን ጭናችሁ ጄን3 ደግሞ ከሲስኮ አይኦዩ ጋር ኢንተግሬት እንዴት እንደምታደርጉ አለ። ከዛ ልክ ያንን ስታደርጉ እንዲህ አይነት ኢንተርፌስ ታገኛላችሁ። ስለዚህ ምንድን ነው የምናደርገው? የሆነ ቶፖሎጂ እንፈጥራለን። በደንብ እንዲታይ ዙም ላድርገው። ራውተር 1፣ ራውተር 2፣ ራውተር 3፣ ራውተር 4 አራት ራውተሮች አሉ። በመሃል ስዊች መጠቀም እንችላለን። አንድ ስዊች ድራግ አድርጌ ድሮፕ አደርጋለሁ። እሺ፣ ስለዚህ እነዚህን ራውተሮችና ስዊቾች እናገናኛለን። እዚች ኬብል የምትመስለው ነገር ክሊክ አደረግና ለምሳሌ ራውተር 1ን ኢተርኔት 0/0 ከሚባለው ኢንተርፌሱን ከስዊች 2 ኢተርኔት 0/0 ኢንተርፌስ እናገናኛለን። ይሄ ሲስኮ አይኦዩ ኢንተግሬት ስለተደረገበት ትክክለኛ የስዊች ፋንክሽናሊቲ ያለው ነው። የጄን3 ስዊች አስቸጋሪ ነው። ኢትስ ኖት ኢቨን ሪኮመንድድ። ስለዚህ ከሌላ ሲስኮ አይኦዩ የሚባል እንትን ጋር መገናኘት ስላለበት ለዚህ ነው እሱን እንድታደርጉ መመክራችሁ። ይሄ የሲስኮ አይኦዩ ሙሉ በሙሉ ራውተሩም ስዊቹም ሲስኮ አይኦዩን ነው የሚጠቀመው እንጂ ጄን3ን አይጠቀምም። ጄን3 ጂዩአይውን ነው የሚጠቀመው እና እቺ ቨርቹዋል ማሽኗ ረን የምታደርገዋ ቨርቹዋል ማሽኗን እችን ነው የሚጠቀመው እንጂ ፋንክሽናሊቲው በሙሉ የራውተርና ስዊቹ የሲስኮ አይኦዩ ነው። ከዛ ስዊችን 1ን ከ0 እናገናኛለን። ኢንተርፌሱ ግልጽ እንዲሆን የተገናኙበት ኢንተርፌስ ይሄ ነው። ከዛ 02ን ከ00 ከዛ መጨረሻ ላይ 03ን ከ4 ጋር እናገናኛለን። አሁን ራውተሮቹ ከስዊቹ ጋር ተገናኝተዋል። ሰብኔት እንወስዳለን። አንድ ሰብኔት እዚህ ጋር እንሰጣለን። ለምሳሌ አይፒ አድሬስ የዚህ ኔትወርክ 110.1.1.0/24 እናድርገው። ሙሉ አይፒ አድሬሶቹ በሙሉ ያሉበት ያንን ነው። የዚህ ኔትወርክ ሰብኔት አባል ናቸው ማለት ነው። ከዛ እያንዳንዱን የራውተር ኢንተርፌስ ኢተርኔት 0/0 የሁሉንም የአራቱንም ኮንፊገር እናደርጋለን። አይፒ አድሬሳቸውን ማለት ነው። አይፒ አድሬሳቸው ኮንፊገር እናደርጋለን። ሁሉንም ስታርት ለማድረግ ከላይ አረንጓዴ በተኗንችን ስንነካ ሁሉንም ዲቫይሶች አስነሳ ብለን እየስ እንላለን። አሁን ራውተሮቹ ቡት ያደርጋሉ። ከዛ ራውተር 1 ጋር ደብል ክሊክ ሳደርግ ይህን እንዲታይ ዙም ላድርገው። ኤዲት ፎንት እዚህ ጋር ልጨምር። ኦኬ፣ እሺ፣ አሁን በደንብ ይታያል። አሁን ራውተር 1 ላይ ነው የምንገኘው። ራውተር 2ንም እንደዚሁ እንትን ልበል። ራውተር 2 ራውተር 3 ያስነሳ ዲቫይሶቹን በሙሉ። ከዛ ራውተር 4 ላይ ደብል ክሊክ አደርጋለሁ። ኦኬ፣ ስለዚህ አሁን እዚህ የራውተር 1ን ኢተርኔት 0/0 ኮንፊገር እናደርጋለን። ለምንድን ነው አሁን እንግዲህ ኮሚኒኬሽኑን ለማየት ነው ይህንን የምናደርገው ማለት ነው። ኮሚኒኬሽኑን ሀፕን ሲያደርግ ስለዚህ አይፒ አድሬስ ከሌላቸው እነዚህ ዲቫይሶች ኮሚኒኬት ማድረግ አይችሉም። አንድ ኔትወርክ ውስጥ ናቸው የሚገኙት።
ዱፕሊኬት ይሄንን በግልጽ እንዲታይ ከለሩን ወደ እንትን ልቀይረው። ብሉ። ስለዚህ ዱፕሊኬት አድርግና ለምሳሌ ይችን ኢንተርፌስ የራውተሯን ኢንተርፌስ 1.1 አድርገን ኮንፊገር እናድርገው። 1.1 ስላሽ 24 እንሰጠዋለን። ከዛችንም ዱፕሊኬት ራውተር 2 ላይ 1.2 ዱፕሊኬት 3 ላይ ራውተር ምናምን ከመጀመሪያ ጀምሮ ፍሮም ስክራች ኮንፊገር ማድረግ ምን ማድረግ በሙሉ አለ። ያው አክቹዋሊ ይህንን ራውተር የሚባለውን ነገር ኮንፊገር ከማድረጋችን በፊት በጣም ብዙ ኢምፖርታንት ኮንሴፕቶች ስላሉ አሁን እንደ ሰብኔቲንግ ምናምን ምናምን ሀሳቦችን በደንብ አንደርስታንድ ማድረግ ላይ ነው ትራክ አንድ ፎከስ የሚያደርገው። ምክንያቱም ትራክ አንድ በጣም ኮንክሪት የሆነ ኖሌጅ ከሌለ ትራክ አንድ በቃ በሲሲኤንም በተፈተኑ በፕራክቲካልም ቀጣይ ኮንፊገሬሽን የሚባል ነገር በሙሉ ሰክሰስፉል አይሆንም። ለዚህ ነው ይሄ በሙሉ ኮንፊገር የሚያደርግበት ሌላ ክፍል አለ። ግን ያው አሁን ሀሳቡን እንዲሁ ዝም ብሎ እንዲህ ነው ከማለት ይልቅ ወደ ትራክ 2 እና ትራክ 3 ላይ አንዳንድ ሀሳቦችን ተጠቅሜ ነው አሁን ይሄንን የማሳያችሁ ማለት ነው። ጀስት ሀሳቡ በደንብ በግልጽ እንዲሆንላችሁ ማለት ነው። ጥያቄ ካለ እኔ ቦታ ላይ አቆሙኝ። ስለዚህ እሺ ራውተር አንድን ኢተርኔት 0/0 የተባለውን ኢንተርፌሱን ከስዊቹ ጋር የተገናኘበትን ኢንተርፌስ ወይንም ፖርቱን አሁን ኮንፊገር እናደርጋለን። 1.1 አድርገን ኮንፊግ ተርሚናል ብለን ኮንፊገር እናደርጋለን። ከዛ ኢንተርፌስ ኢተርኔት 0/0 የሚባለውን ነው የምንመርጠው። እሱን ኮንፊገር እናደርጋለን። እዛ ሞድ ውስጥ ገባውኝ ኢተርኔት 0/0 አይፒ አድሬስ ብለን አይፒ አድሬስ እንሰጠዋለን 10.1.1.1 255.255.255.0 ሰብኔት ማስኩ ያስፈልጋል ግዴታ። ከዛ በኋላ ኖ ሸት እንለዋለን። አሁን ኢንተርፌሱ አፕ ይሆናል። ከዛ ከዚህ እንውጣና ሾው አይፒ ኢንተርፌስ ብሪፍ አይፒ አድሬሶቹን ራውተሩ ያለውን ብሪፍሊ አሳየን እንለዋለን፣ ወይም በአጭሩ አሳየን። ይሄ አይፒ አድሬሱ ኮንፊገር ተደርጓል እዚህ ጋር ማለት ነው። ወደሚቀጥለው ዲቫይስ እንሄዳለን። ይቅርታ እዚህ ላይ አቋርጥ። እሺ አይፒ አድሬስ ብለን 10.1.1.1 አይደል? አዎ አዎ። ሰብኔት ማስኩ እንዴት ሆነ? 255.255.0 ሆነ። ክላስ ኤ። እሺ ቆንጆ። ይሄ ማለት ነው አይደል? አዎ ክላስ ኤ አይደል? ክላስ ኤ ነው። የክላስ ሲ ዲፎልት ሰብኔት ማስክ ነው ይሄ። ስለዚህ ክላስ ኤ ሰብኔቲንግ ተጠቅመናል። አሁን ልክ ነው። ይሄ 255.0.0.0 ለምን አልሆነም ነው አይደለ? 255.0.0.0 አልሆነም ነው የምትለኝ አይደል? አዎ የስ። ጥሩ ጥሩ ጥያቄ። ይሄ ሰብኔትድ የሆነ ኔትወርክ ኢንቫይሮንመንት ነው። አሁን እኛ ሰብኔቲንግን ተጠቅመናል። ሰብኔት ስናደርግ ማለት ምን ማለት ነው? ሰብኔት ስናደርግ አድሬሱን ሰብኔት ስናደርገው ሰብኔት ማስኩ የክላስ ሲ መጠቀም ይችላል። ስለዚህ ይሄ ኦልሬዲ ሰብኔት የተደረገ ዲዛይን የተደረገ አይፒ አድሬሱ /24 ተብሎ ዲፎልቱን ሳይሆን የሚጠቀመው ሰብኔቲንግ የምንጠቀም ከሆነ የክላስ ቢንም ይሁን የክላስ ሲ ሊጠቀም ይችላል። ስለዚህ አሁን ይሄኛው ኮንፊገር የተደረገው ግን ሰብኔቲንጉ ለክላስ ሲ አይፒ አድሬስ ተብሎ ነው ማለት ነው። ስለዚህ ዲፎልቱን አይጠቀምም። ኦልሬዲ ይሄ ሰብኔትድ የሆነ ኢንተርፌስ ነው። አይፒ አድሬሱ እዚህ ጋር የሚያሳየው 10.1.0/24 ሰብኔት የተደረገ ኢንተርፌስ ነው ማለት ነው። የክላስ ኤ ሰብኔት አንዱ የተደረገበት ክፍል ነው ማለት ነው። ስለዚህ ኔትወርክ የዲፎልት ሰብኔት ማስኮችን በትክክለኛው ኔትወርክ ኢንቫይሮንመንት ውስጥ አንጠቀምም። ለምን? ከዚህ በፊትም ስናወራ የምታስታውሱ ከሆነ ስለ ሰብኔቲንግ አንዱ በጣም 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 ኢምፖርታንቱ ነገር እነዚህን ዲፎልት ክላሶች መጀመሪያ ላይ ነው የምንጠቀማቸው። ማለት ለሰብኔት ከማድረጋችን በፊት አንደርስታንድ ለማድረግ ነው እንጂ እየተበደረ እየሄደ ባለፈው ከዚህ በፊት በደንብ እንዳየ ነው
እየተበደረ እየሄደ አሁን ይሄ ዲፎልት ሰብኔት ማስክ ነው። ስለዚህ ይሄ ሰብኔት ማስክ ኔትወርክ ላይ ከፋፍለን መጠቀም ከፈለግን አድሬሱ በጣም ብዙ ነው። እንግዲህ ኔትወርክ ፖርሽኗ የመጀመሪያዎቿ ኦክቴት ማለት ነው 10 የምትሏ ኦክቴት ብቻ ናት ለኔትወርክ ፖርሽን የምንጠቀመው። ስለዚህ ይሄንን 10 የሚለውን ለአንድ ኔትወርክ ነው መጠቀም የምንችለው ፕራክቲካሊ ስናስብ ማለት ነው። ቀሪዎቹ ያሉት 1.100.1 የሚባለው ለሆስት የሚሰጡ ናቸው። ይሄ እንግዲህ በዲፎልት ሰብኔት ማስክ መሰረት ነው። አሁን ወደዚህኛው ስንመጣ ወደ ጂኤንኤስ ስንመጣ ኔትወርክ ፖርሽኑን የሚለየው 10.1.1 የሚባለው ይሄ ሶስቱ ሰብኔት ነው ኔትወርኩን የሚለየው ማለት ነው። ስለዚህ ይሄ ራውተሮቹ የተገናኙበት ኔትወርክ አይዲው 10.1.1 ነው። ቀሪዋ 0 ለሆስቶች ነው የምንጠቀማት። ለምሳሌ እዚህ ጋር ለዚህ 1 ሰጠን፣ ለራውተር 2.2 ሰጠን፣ ለራውተር 3.3 ሰጠን፣ ለራውተር 4.4 ሰጠን። ስለዚህ ዲፎልት ሰብኔት ማስኩ ጀስት ቲዮሬቲካል የሚቀመጥ ነገር ነው። ሰብኔቲንግ ሪል ኔትወርክ ስንሰራ ግን ሙሉ በሙሉ የምንጠቀመው እውቀት እና ኖሌጅ የሰብኔቲንግ ስኪል ነው። ስለዚህ ይሄ ሰብኔት የተደረገ በክላስ ሲ ሰብኔት የተደረገ የክላስ ኤ በክላስ ሲ ሰብኔት ማስክ ሰብኔት የተደረገ የክላስ ኤ ኔትወርክ አድሬስ ነው ማለት ነው። ግልጽ ነው ብሩኬ ወይስ ላብራራ እንደገና? ስለዚህ ለዚህ ነው አሁን እኛ ሪል ኔትወርክ ስንሰራ የግድ የሰብኔቲንግ ነው የምንጠቀመው። ለምሳሌ ይሄንን ምን ማድረግ እንችላለን? ከተፈለገ እኮ ይሄንን እኮ /28 ማድረግ ይችላል። /28 አደረግኩት ማለት ሰብኔት ማስኩ ስንት ነው የሚሆነው? 255.255.255.24 እና 4 240 ይመጣል ማለት ነው። ይሄንን መጠቀም እንችላለን፣ ምንም ችግር የለውም። ከፈለግን ደግሞ ወዴት ሰብኔት እናደርገዋለን? 255.255.248 ማድረግም እንችላለን። /29 ይሆናል ማለት ነው። ግን ይህንን መጠቀም እንችላለን። እንግዲህ ሰብኔቲንግ በደንብ ከተረዳችሁ ይህንን መጠቀም እንችላለን። 252ን ለዚህ ኔትወርክ መጠቀም እንችላለን? በፍጹም አንችልም። በፍጹም ሮንግ ነው። ይሄ /30 ብናደርገው 10.1.1.0 /30 ብናደርገው ለዚህ ኔትወርክ በፍጹም አይሰራም። ለምን? በ/30 ውስጥ ስንት ሆስቶች ናቸው ያሉት? 2 ሆስቶች፣ 2 ቫሊድ ሆስቶች ናቸው ያሉት። እዚህ ጋር ስንት ሆስት አለን? 4 ሆስት አለን። ራውተር 1፣ ራውተር 2፣ ራውተር 3፣ ራውተር 4 ዚስ አር ሆስትስ። /30 ደግሞ 2 ሆስት ነው የሚችልልን። ስለዚህ /30ን ከተጠቀምን እነዚህን ሁለቱን ራውተር 3ና ራውተር 4ን ማስወገድ አለብን ማለት ነው። ስለዚህ ራውተር 1 እና ራውተር 2 ጋር ብቻ ነው የምናገናኘው። ለምን? 2 ቫሊድ ሆስት ስለሚፈቅድ። /28ስ /28 ወይንም የመጨረሻው 240 ከሆነስ 240 ከሆነስ በውስጡ ስንት አለው? 14 ሆስት አድሬሶች መስጠት እንችላለን። ስለዚህ የስ 14 ስለምንችል እዚህ ጋር ያለን 4 ነው። ኢት ኢዝ ሞር ዛን ኢነፍ ማለት ነው። እሺ /29 ብናደርገውስ እንችላለን? ያ እንችላለን። ለምን? /29 ማለት ቢያንስ 6 ቫሊድ ሆስት አድሬሶች አሉት። ስለዚህ 6 እዚህ ጋር አለን፣ ደግሞ 4 ቫሊድ ሆስት አድሬስ ነው። እንችላለን። ይሄንን አንችልም። /252 ወይም /30 በፍጹም መጠቀም አንችልም። /30 የሚሆነው በደንብ ትሬኒንግ ላይም ካያችሁት፣ ጋይዱ ቪዲዮ ላይ ካያችሁት ፖይንት ቱ ፖይንት ለሚገናኙ ዲቫይሶች ብቻ ነው። ምክንያቱም 2 ዲቫይሶችን ብቻ ስለሚያገናኝ። ከዛ ውጭ ሌሎችን መጠቀም እንችላለን። /24 መጠቀም ይቻላል። 255 255 255 192.224 መጠቀም እንችላለን። ይህም በቂ ነው። ከዛ ደግሞ ከፈለግን ሌላም መጠቀም እንችላለን። 255
255 255 192ን መጠቀም እንችላለን። 192ን መጠቀም እንችላለን። ብንፈልግም አሁንም ደግሞ 255 255 255 ነጥብ 128ን መጠቀም እንችላለን። ብንፈልግም አሁን 255 255 255 ነጥብ 0 ወይም ስላሽ 24ን መጠቀም እንችላለን። የተጠቀምነው እሱን ነው ማለት ነው። ምን ለማለት ነው እዚህ ጋር እንድታስተውሉ የምፈልገው ከአይፒ አድሬሲንግ ዲዛይን ጋር በተገናኘ የምንጠቀመው ሰብኔት ማስክ እና አይፒ አድሬስ ማባከን የለብንም። ኔትወርክን ዲዛይን ስናደርግ አይፒ አድሬስ መባከን የለበትም። ለምሳሌ እውነት ለመናገር ስላሽ 24 ይሄ የተጠቀምነው ለምሳሌ ነው እንጂ ያባክናል። ለምንድን ነው የሚያባክነው? በስላሽ 24 ውስጥ ስንት ቫሊድ ሆስት አድሬሶች አሉ? በስላሽ 24 ውስጥ 254 ቫሊድ ሆስት አይፒ አድሬሶች አሉ። ያ ማለት ለ254 ሆስቶች አይፒ አድሬስ መስጠት እንችላለን። እኛ እዚህ ጋር ያለን ስንት ነው? 4 አይፒ አድሬሱ ሰብኔት ማስኩ ስንት ነው ሳፖርት የሚያደርገው? 254 ብክነት ነው ይሄ። ዲስ ኢዝ ኖት ቤስት ፕራክቲስ ማለት ነው። ስለዚህ ለዛውም ወደ ቤስት ፕራክቲሱ መቀየር አለብን። ይሄንን ከስላሽ 24 ከምናደርገው በቡሩኬ ሰበብ አድርገን ይሄንን 4 ነው ያለን። ስለዚህ ዘ ቤስት መጠቀም የምንችለው ብናደርገው የሚመከረው 29 ነው። ይችን ማለት ነው ይችን እንጠቀማለን ማለት ነው። 255 255 248 ያለበትን ማለት ነው። አትሊስት 6 ቫሊድ ሆስት አድሬስ አለን። የሚባክንብን 2 ነው። ኢትስ ኦኬ 200 ከሚባክንብን 250 ከሚባክንብን ኢትስ ቤተር 2 በባከን ማለት ነው። ስለዚህ ሌሎቹ ሰብኔት አድሬሶች በሙሉ እነዚህ ፖስብል ናቸው፣ መጠቀም እንችላለን። የስ ምንም ችግር የለውም። ግን ኢትስ ኖት ሪኮመንደድ ዋይ ቢኮዝ አይፒ አድሬስ ብክነት ስለሚያመጡ ማለት ነው። 252 በፍጹም አይቻልም። ፖይንት ቱ ፖይንት 2 ዲቫይሶችን ብቻ ለማገናኘት ነው። ስለዚህ ይሄ ይመስላል ማለት ነው። ግልጽ ነው። ግልጽ ነው። ስለዚህ ለዚህ ነው ይሄ የሰብኔቲንግ ነገር ባይዘወይ በቃ በደንብ አንደርስታንድ ካልተደረገ ኔትወርክን መስራት ኔትወርክን መከፋፈል የሚባለው ነገር ሙሉ በሙሉ ይቆማል ማለት አይቻልም። ለዚህ ነው ሰብኔቲንግ ላይ ብዙ ጊዜ የ5 ሰዓት ስልጠና ነው። በደንብ እሱን ሂሳቡን መቻል ሳይሆን ሪሊ ደግሞ እዛ ላይ ያሉትን ፕራክቲካል ነገሮች በተለይ ቪኤልኤስኤም ጋር ያሉትን ነገሮች በደንብ መረዳት በጣም ወሳኝ ነገር ነው። ስለዚህ በዛ መሰረት ምን እናደርግ? አይፒ አድሬሱን እንቀይራለን። ይሄንን ወደ ስላሽ 29 እናደርጋለን። ኢንተርፌስ ኢተርኔት 0/0። ስለዚህ ይሄንን እዛው እንዳለ ነው የምናደርገው፣ ችግር የለውም። 248 እናደርጋለን ማለት ነው። ከዛ ሾው ረኒንግ ኢንተርፌስ ኢተርኔት 0/0 ብናደርገው አሳየን ማለት ነው። ተቀይሯል ማለት ነው እንደምታዩት ማለት ነው። ከዛ ሾው አይፒ ኢንተርፌስ ብሪፍ ስንለው እዚህ ጋር ሰብኔት ማስኩን አያሳይም፣ ግን ረኒንግ ኢንተርፌስ ላይ አሁን ረን እያደረገ ኮንፊግሬሽን ረኒንግ ኮንፊግሬሽኑን ግን ስናይ ግን አይፒ አድሬሱ በትክክል ተቀይሯል ማለት ነው። ያንን መሰረት እናደርግና ራውተር 2ን ኮንፊገር እናደርጋለን። ራውተር 2 ኦልሬዲ ከፍተነዋል። ኮንፊግ ኢንተርፌስ ኢተርኔት 0/0 አይፒ አድሬሱ 10.1.1.2 255 255 255 ነጥብ 248 ማለት ነው። ኖሸት እንላለን። ሁልጊዜ ኖሸት ማለት መርሳት የለብንም። አበዛ ኢንተርፌሱ ሸዳውን ነው የሚለው ኮሚኒኬት አያደርግም ማለት ነው። አሁን እዚህ ጋር እንደምታዩት ከታች አድሚኒስትሬቲቭሊ ዳውን የሚሉ ነገሮች አሉ ከታች ማለት ነው። እነዚህ ሸዳውን የሆናቸው ትራፊክ መቀበል አይችልም፣ ትራፊክ መላክም አይችልም። ያ ማለት ትራንሲቨሩ ዳውን ነው ማለት ነው። ትራንሲቨር ማለት ዳታ የሚቀበልበትና የሚልክበት ነው። አድሚኒስትሬቲቭሊ ዳውን አለ ማለት ትራንሲቨሩ ዳውን ነው። ትራንሲቨሩ ዳታ መቀበልና መላክ አይችልም ማለት ነው። ኖሸት ስንለው ነው
መቀበልና መላክ የሚጀምረው ማለት ነው። ሶስተኛው ቦታ እንሄዳለን። ራውተር 3 ጋር ኦኬ፣ እዚህ ጋርም ተከፍቷል። እንደገና ከፍቼው ነው። ሾው አይፒ ኢንተርፌስ ብሪፍ ነው። እንኳን ገና ኮንፊገር አልተደረገም። ኢተርኔት 0/0 አይፒ አድሬሱ 10.1.1.3 255.255.255.0 ማለት ነው። 248 ኖ ሸትስ። ብዙ ጊዜ ስላሽ 24 ያው እንትን ለመስጠት ኢዚ ናት። ምንድነው ለምሳሌ በጣም ኮመንሊ ስለሚጠቀም ነው ወደ ስላሽ 24 ብዙ ጊዜ የምናደለው። እሺ ራውተር 4 ጋር እንሂድ። ኮንፊግ ቲ ኢንተርፌስ ኢተርኔት 0/0 አይፒ አድሬሱ 10.1.4 ነው። 255.255.258 ኖሸት እንለዋለን ማለት ነው። ያንን ካደረግን በኋላ አሁን አፕን ረኒንግ ነው። ቤዚካሊ ፒንግ ማድረግ እንችላለን። አሁን ትራፊክ እንይዛለን። ከራውተር 1 ወደ ራውተር 2 ወይ ወደ ራውተር 3 ወይ ወደ ራውተር 4 ፒንግ ማድረግ እንችላለን ማለት ነው። ስለዚህ ራውተር 1 ጋር እንሂድና አንድ ዩኒክስት አድሬስ ፒንግ እናደርጋለን። አንድ ዩኒክስት አድሬስ ምን ማለት ነው? ለምሳሌ እዚህ ጋር ፒንግ ብሎ 10.1.1.2 ብል ይሄ ራውተር 1 ነው። 2 ብል ዋየር ሻርክን ያዝ። ጂኤንኤስ3 ላይ ዋየር ሻርክን ኦልሬዲ ኢንተግሬትድ ነው ስትጭኑት። በጣም ዘቤስት በቃ በደንብ መማሪያ እኔ ፕሪፈር የማደርገው ጂኤንኤስ3 ነው። ፓኬት ትሬሰር ኦፍ ኮርስ ይሆናል፣ ግን ዋየር ሻርክ ምናምን ነገር የለውም። ስለ ጂኤንኤስ3 ግን ዋየር ሻርክ አብሮ ይዟል። ስለዚህ የምናደርጋለን እዚህ ጋር ለምሳሌ እዚህ ቀይ ይሆናል። አሁን ትራፊኩ ላይ የራውተር 1 ኢንተርፌስ ላይ ዝም ብዬ ማውስ ኦቨር ሳደርግ ይታያል። እንትን እዚህ ላይ ራይት ክሊክ አደረግና ስታርት ካፕቸር የምትላለች እሷን ስታርት ካፕቸር የሚለውን ክሊክ ሳደርግ ኢተርኔት ይላል። ሊንክ ታይፑ ኢተርኔት ይላል። ይህንን ኢንተርፌሱን እንደሚይዝ ይናገራል። ፋይል ኔም ነው፣ ብንፈልግ ይህንን መቀየር እንችላለን። ስለዚህ ኦኬ እለዋለሁ። አሁን ትራፊክ መያዝ ጀምሯል ማለት ነው። ስለዚህ አሁን እየተያዘ ያለው ትራፊክ ራውተር 1 ጋር እቺ ኢንተርፌስ ናት። አሁን እቺ ምልክቷ የማጉሊያ መነጽር የምትመስለው ምልክት ትራፊክ አሁን እየያዘ ነው ማለት ነው። አሁን ስለዚህ ራውተር 1 ጋር ሆነን ወደ 2 ፒንግ ስናደርግ ትራፊክ ይይዛል ማለት ነው። ስለዚህ ፒንግ እናድርግ። ራውተር 1 ጋር ነኝ። 10.1.1.2 ፒንግ ለማድረግ ኢንተር አደርጋለሁ። ፒንግ አድርጓል። ዋየር ሻርክ ጋር እንሂድ። ላቁመው። እዚህ ጋር ነምበር የሚለውን ላርገው። ታይም ሊንክስ። እሺ፣ ስለዚህ ፒንግ ሪኩዌስታችን ይሄ ይመስላል ማለት ነው። አሁን መጀመሪያው ነገር ቢሃይንድ ዘ ሲን እንግዲህ አይፒ ቨርዥን 6 ጋር ተለያያችሁ የደረሳችሁ በጣም ኢምፖርታንት ነገር አይፒ ቨርዥን 6 ስለ አይፒ ቨርዥን 6 ብቻ አይደለም የሚያወራው። አይፒ ቨርዥን 6 ጋር ያሉት ነገሮች በሙሉ አይፒ ቨርዥን 6 እና አይፒ ቨርዥን 4። አይፒ ቨርዥን 6 ለምሳሌ ብሮድካስት ኔትወርክ አይጠቀምም። አይፒ ቨርዥን 6 ዩኒክስት እና መልቲከስት አድሬሶችን ነው የሚጠቀመው። አይፒ ቨርዥን 4 ደግሞ ብሮድካስትን ይጠቀማል ሄቪሊ። አንዱ ብሮድካስት ደግሞ የሚጠቀመው አርፕ ይባላል፣ አድሬስ ሪዞሉሽን ፕሮቶኮል። አርፕ ማለት አይፒ አድሬስን ወደ ማክ የመቀየር ሂደት ነው። እዚህ ጋር እናየዋለን። ስለዚህ አሁን እዚህ ጋር ሻርጋ ስንሄድ እነዚህን ስናይ ለምሳሌ እያንዳንዱ ይሄ የምታዩት በሙሉ ዩኒክስት አድሬስ ነው። ለምን? ይሄ ለምሳሌ የተደረገው በ10.1.1.1 እና በ10.1.1.2 መካከል የተደረገ ኮሚኒኬሽን ነው። ዩኒክስት ማለት በሁለት አይፒ አድሬሶች መካከል ወይንም በሁለት ማክ አድሬሶች መካከል በሚታወቁ ማክ አድሬሶች መካከል የሚደረግ ኮሚኒኬሽን ነው። ስለዚህ .1 ከ.2 ጋር ኮሚኒኬት ያደረገ ዩኒክስት። ይሄ ዩኒክስት ግን ሀፕን ከመደረጉ
በፊት ግን ይሄ ዩኒከስት አድሬስ የዩኒከስት ኔትወርክ ኮሚኒኬሽን ከመከናወኑ በፊት ግን ምን ይከናወናል? አድሬስ ሪዞሉሽን ፕሮቶኮል ይከናወናል። አርፕ ይከናወናል። ይኸውና አርፕ ዜጋ ምንድን ነው አርፕ ማለት? አሁንም እንድታውቀው የምፈልገው ብሮድካስት በአድሬስ ይገለጻል፣ በማክ አድሬስ ይገለጻል፣ በአይፒ አድሬስ ይገለጻል። ብሮድካስት መልቲካስትም በማክ አድሬስ ይገለጻል፣ በአይፒ አድሬስ ይገለጻል። ዩኒካስትም እንደዚሁ። ለምሳሌ እዚህ ጋር ስታዩ ኦርደሩን ስታዩ እዚህ ጋር ባዶ ነው። መጀመሪያ ሀፕን ያደረገው ፕሮቶኮል ይሄ ሪፕላይ የራሱ ዲፎልት የሆነ ሉፕ ሜካኒዝም ኤስቲፒ ስፓኒንግ ትሪ ፕሮቶኮል ሀፕን የሚያደርግበት ነው። ዞሮ ዋናው ኮሚኒኬሽን ሀፕን እያደረገ ያለው እዚህ ጋር ነው። እዚህኛው ላይ አሁን ሴሌክት ያደረኩበት ጋር ፓኬት ነምበር 26 እዚህ ጋር ማለት ነው። የመጀመሪያ የተላከው እንደምታዩት ፕሮቶኮል በሚለው ተርታ አርፕ ይላል፣ አድሬስ ሪዞሉሽን ፕሮቶኮል። እዚህ ጋር ዲቴሉን ስታዩ እዚህ ጋር ክሊክ ሳደርግ እዚህ ጋር ስታዩ አድሬስ ሪዞሉሽን ፕሮቶኮል ይላል፣ ሪኩዌስት ይላል በቅንፍ ውስጥ። ይሄ አርፕ ሪኩዌስት ማለት ነው። አርፕ ሪኩዌስቱን ስንዘረዝረው ኢቭን ሳንዘረዝረውም ራሱ እዚህ ጋር ኢንፎርሜሽን በሚለው ኮለም ውስጥ ስናይ ማለት ነው who has 10.1.1.2 ይላል። ማን ነው 10.1.1.2 አይፒ አድሬስ ያለው ማን ነው ብሎ እየጠየቀ ነው። ይሄ እዚህ ጋር ኢተርኔት ሄደር ጋር ብታዩ ዴስቲኔሽን ማክ አድሬሱን ብታዩ ምን ይላል? ብሮድካስት ብሎ ሁሉም ኤፍ ነው። ኤፍ በሙሉ ያሳያል ማለት ነው። ማክ አድሬሱ ኤፍ የሚለው ነው ማክ አድሬሱ ማለት ነው። ይሄ ብሮድካስት ትራፊኩ ግን ዴስቲኔሽኑ ግን ብሮድካስት ነው። ይሄ ብሮድካስት ትራፊክ ይባላል። ምን ማለት ነው? ብሮድካስት ትራፊክ ማለት ይሄ ዲቫይስ ራውተር አንድ ወደ አድሬሱን ወደ የተላከ ወደ ሁሉም ኤፍ ማክ አድሬስ ይልክ ትራፊኩን እዚህ ጋር ማክ አድሬስ የሚለው ማየት እንችላለን። ለምሳሌ ኤኤ ቢቢ ሲሲ 000100 ይሄ ማክ አድሬስ የማን ማክ አድሬስ ነው ማረጋገጥ እንችላለን። የራውተር አንድ ማክ አድሬስ ነው። እንዴት ነው የራውተር አንድ ማክ አድሬስ መሆኑን የምናውቀው? ራውተር አንድ ኮንፊግሬሽን ሄድና ሾው ኢንተርፌስ ኢተርኔት 0/0 እንለዋለን። ኢንተር ስናደርግ እዚህ ጋር ሃርድዌር የሚላለ አድሬስ ብሎ ኤኤ ቢቢ ሲሲ 000100 ይላል። ፎርማቱ ይለያል። ኦፍኮርስ ግን ይሄ ራሱ ነው። ኤኤ ቢቢ ሲሲ 000100 ፎርማቱ የሚለየው ምንድን ነው? ይሄ የሲስኮ ራውተር ነው። ይሄ የሲስኮ ኦፕሬቲንግ ሲስተም ነው። የሲስኮ ራውተር ማክ አድሬስን ኮድ የሚያደርግበት መንገድ እና የዋየር ሻርክ የሚይዝበት ኮድ የሚያደርግበት መንገድ ይለያያል። ለምሳሌ ይሄ ኤኤ ነጥብ በእያንዳንዱ ካራክተር 2 ነጥብ እያደረገ ነው። ያኛው ደግሞ በየ4 ካራክተር ጽፎ ዶት እያደረገ ነው። ይሄ ካልሆነ በስተቀር ማክ አድሬሱ ራሱ ማክ አድሬስ ነው። ፎርማቲንግ ይለያያል። ማክ አድሬስ ግን ሊቀየር አይችልም። ራሱ ማክ አድሬስ ነው የሚሆነው ማለት ነው። ስለዚህ ይሄ የሚያመለክተው ምንድን ነው? ራውተር አንድ ማክ አድሬሱን በመጠቀም ቢፈለግ ማክ አድሬሱን ግልጽ ለማድረግ ይችን ኮፒ እናደርግና አድርጌ እዚህ ጋር ማክ ብሎ ማክ አድሬሱ ፔስት ማድረግ ይችላል። ይሄ አይፒ አድሬስ ነው። ስለዚህ ዩኒከስት አይፒ አድሬስ ማን ነው? ዩኒከስት አይፒ አድሬስ የራውተር አንድ 10.1.1.1/24 የሚባለው ነው። ዩኒከስት ማክ አድሬሱ ደግሞ ይሄ ነው ማለት ነው። ዩኒከስት ማክ አድሬስ እና ዩኒከስት መልቲከስት አድሬስ ዩኒከስት አይፒ አድሬስ። ከዚህ ወደ የተላከ ወደ ሁሉም ኤፍ ዴስቲኔሽኑ ኦል ኤፍ ነው። ዴስቲኔሽን ኦል ኤፍ ማለት ሁሉም በኔትወርኩ ላይ የሚገኙ በሙሉ ዲቫይሶች ማለት ነው። ያ ማለት ወደ ራውተር 2 ይልካል፣
ወደ ራውተር 3 ይልካል፣ ወደ ራውተር 4 ይልካል። ይሄ ምን ይባላል? ብሮድካስት ኔትወርክ ኮሚኒኬሽን ይባላል ማለት ነው። ብሮድካስት ኔትወርክ ኮሚኒኬሽን በምን ይታወቃል? አንደኛ በአድሬሱ። በቃ አድሬሱ ማን ነው? ይኸው ኤፍኤፍኤፍ ኦል ኤፍ በቅንፍ ውስጥ ብሮድካስት ይላል ማለት ነው። ስለዚህ አርፕ ሪኩዌስት ኢዝ ዋት ታይፕ ኦፍ ትራፊክ ነው ሪኩዌስት ሲላክ? አርፕ ሪኩዌስት ምን አይነት ትራፊክ ነው ከተባላችሁ ሲሲኤንኤ ላይ ወር ፈተና የምትፈተኑ ብሮድካስት አድሬስ ነው ማለት ነው። ከዛ ምላሽ ደግሞ አለ። ቀጥሎ ያለውን ክሊክ ስናደርገው ምንድን ነው? አርፕ ሪፕላይ ነው። አርፕ ሪፕላይ ደግሞ ምን አይነት ትራፊክ ነው? እስቲ እንየው። ሶርስ አይፒ አድሬሱ ኤኤቢቢሲሲ 00 ብሎ 0200 ነው። 0200 ይህንን የመለሰው ማን ነው? 0200 ይህንን የሚመልሰው እዚህ ጋር ኢንፎርሜሽን በሚለው ስል ስናይ 10.1.1.2 ነው የመለሰው። ለምን? ብሮድካስት ትራፊክ ተላከ። ማን ነው 10.1.1.2 እዚህ ኔትወርክ ላይ ይህንን አይፒ አድሬስ ያለው ማን ነው ብሎ ራውተር 1 ላከ። ራውተር 1 የላከውን ብሮድካስት ትራፊክ ሁሉም ይቀበላል። 2ም 3ም 4ም ይቀበሉና አይፒ አድሬሱ ግን በትክክል ያለው ግን ራውተር 2 ነው። ስለዚህ ራውተር 2 ምን ይላል? እኔ ነኝ ብሎ መልስ ሰጠ ማለት ነው። ይሄ የራውተር 2 መልስ ነው። በምን አወቀን? በሶርስ አይፒ አድሬሱ፣ በሶርስ ማክ አድሬሱ። ሶርስ ማክ አድሬሱ እንዴት ማረጋገጥ እንችላለን? ይሄ 0200 የሚለውን ራውተር 2 ጋር እንሂድ። ራውተር 2 ጋር እንሂድና ሾውረን ኢንተርፌስ ኢተርኔት 0/0 ኢንተርፌሱን አሳየን ነው። እንደዛ በደንብ አያሳየንም። ሾ ኢንተርፌስ ኢተርኔት 0/0 ስንለው ነው የሚያሳየን። እዚህ ጋር ስንመጣ ኤኤ ቢቢሲሲ ብሎ 0200 የመጨረሻው። ይህንን ኮፒ አድርገን እዚህ ጋር ይሄ አይፒ አድሬስ ነው። ማክ አድሬሱ ደግሞ ይሄ ነው ማለት ነው። ስለዚህ ምን ሆነ ታዲያ? ሪኩዌስት ተላከ። ሪኩዌስቱ ብሮድካስት ነው። ምላሹ ደግሞ ዩኒከስት ነው። ለምን ዩኒከስት የሆነው? ምላሹ ይሄ ነው። አድሬሱን ይሁት በሁለት በሚታወቁ ማክ አድሬሶች ለማ ተላከ። ከዚህ ሶርስ ከራውተር 2 ማክ አድሬስ ወደ ራውተር 1 ማክ አድሬስ የኢንተርፌሱ ማክ አድሬስ ተልኳል። ስለዚህ በሁለት በሚታወቁ ማክ አድሬሶች መካከል ስለሆነ ይሄ ዩኒከስት ይባላል ማለት ነው። ስለዚህ አርፕ ሪኩዌስት ብሮድካስት ነው። አርፕ ሪፕላይ ዩኒከስት ነው ማለት ነው። ይሄ ከተከናወነ በኋላ አርፕ እንደዚህ ከተከናወነ በኋላ ቀጥሎ ነው አይሲኤምፒ ፕሮቶኮል የተላከው፣ ፒንጉ የተላከው። ከዛ በኋላ ፒንግ ደግሞ ምን አይነት ፕሮቶኮል ነው? ምን አይነት ኮሚኒኬሽን ነው? ፒንግ ሪኩዌስት አለ፣ ፒንግ ሪፕላይ አለ። ሪኩዌስቱም ሪፕላዩም ዩኒከስት ነው። ለምን? አይፒ አድሬሶቹ ማየት ብቻ ነው። አይፒ አድሬሱ ይኸው ሶርሱ 10.11 ነው፣ ዴስቲኔሽኑ 10.11.2 ነው። በቃ ስለዚህ በሁለት በሚታወቁ አይፒ አድሬሶች መካከል ስለሆነ ዩኒከስት ነው ማለት ነው። ሶ መጀመሪያ አርፕ ይላካል፣ አርፕ ሪኩዌስት ብሮድካስት፣ አርፕ ሪፕላይ ዩኒከስት። ከዛ በኋላ ያለው ኮሚኒኬሽን ዩኒከስት ነው ማለት ነው። ሶ እዚህ ጋር ብሮድካስት እና ዩኒካስት ይሄ ይመስላል። ከዛ ዋርሻርኩንም አቁመን መልቲካስት ማየት እንችላለን። ሶ በሌላ እዚህ ጋር የምጨምርላችሁ ምንድን ነው የብሮድካስት አይፒ ማየት ማስተዋል ያለባችሁ ፈተና የምትፈተኑ ከሆነ እችን ኤፍኤፍ የምትለዋ እንዳትረሷት። የዚህ ኢኩቫለንት ኤፍኤፍኤፍ የሚለው ደግሞ አይፒ አድሬሱ የዚህ ደግሞ አይፒ አድሬሱ ደግሞ 255.255.255 ነው። ሁሉም 255 የሆነው በሙሉ ኢትስ ኮልድ ብሮድካስት አይፒ አድሬስ ይባላል። ይሄ ብሮድካስት ማክ አድሬስ ነው። ማክ አድሬስ ስለሆነ ሁሉም 255 የሆነው አይፒ አድሬስ ደግሞ ብሮድካስት አይፒ አድሬስ ይባላል ማለት ነው። ስለዚህ ሁለቱም ባህሪያቸው አንድ ነው፣ ብሮድካስት ነው። እዚህ ጋር ግን የብሮድካስት እንትን የለውም። የአይፒ አድሬሱ እዚህ ጋር ይታይም ማለት ነው። እዚህ ጋር የሚታየው ማክ አድሬስ ነው ማለት ነው።
ግን ሁለቱም ግን ብሮድካስት አድሬሶች እንደሆኑ እንድታውቁ ነው። ከዛ ይሄንን ስቶፕ ላድርገው፣ ዋየር ሻርኩን ልዝጋው። ቀጥለን ወደ መልቲካስት ነው የምንሄደው። አሁን መልቲካስት ሬንጁ መታወቅ አለበት። የመልቲካስት አይፒ አድሬስ ሬንጅ ማንኛውም 224 ብሎ የሚጀምር አይፒ አድሬስ ነው። 224 ብሎ የሚጀምር በሙሉ እስከ 239 ያለ ነው። ስለዚህ ያንን እንዴት አድርገን እዚህ ጋር እናምጣ ነው። እዚህ ጋር እንደ ምሳሌ ራውቲንግ ፕሮቶኮል ኮንፊገር አድርገን ማየት እንችላለን። ራውቲንግ ፕሮቶኮል ያው ምሳሌ ለማሳየት ነው። ኦኤስፒኤፍን ኮንፊገር እናደርጋለን። የጃርፒ የሚባልም የጃርፒንም ኮንፊገር ማድረግ እንችላለን። ስለዚህ ኦኤስፒኤፍ ኮንፊገር እናደርጋለን። ኦኤስፒኤፍ የሚጠቀመው መልቲካስት አድሬስ ነው። ስለዚህ ለምሳሌ እሱ እናያለን። እነዚህም በሙሉ ኦኤስፒኤፍ ራውተር ኮንፊገር ኦኤስፒኤፍ የሚባለውን ራውቲንግ ፕሮቶኮል ኮንፊገር እናደርጋቸዋለን። ራውቲንግ ፕሮቶኮል ማለት እንግዲህ የራውቲንግ ኢንፎርሜሽን የሚልክ ማለት ነው። ወር ደግሞ ኔትወርኮችን እሱም ከሰብኔት ጋር የተገናኘ ነው። ሰብኔቲንግ እጅግ በጣም የሰብኔቲንግ ኖሌጅ በቃ ሰው ሰብኔቲንግ ካላወቀ ራውቲንግ ፕሮቶኮል ራሱ ኮንፊገር ማድረግ አይችልም። በኮማንድ ኮንፊገር ሊያደርገው ይችላል፣ ግን ማንበብ አይችልም። ራውቲንግ ቴብል ደግሞ ይባላል። ራውቲንግ ቴብል ማንበብ አይችልም። ስለዚህ ምንድን ነው ለምሳሌ እነዚህ ያሉበት ኔትወርኮች 10 ነጥብ እንግዲህ ይህንን ስናስቀምጠው /29 ነው። ከዚህ ጋር ሁሉም 29 አድርገነዋል። እዚህ ኢንተርፌስ ላይ የራውተር 2 ኢንተርፌስ ላይ የራውተር 1 ኢንተርፌስ ላይ የራውተር 4 ኢንተርፌስ እና የራውተር 3 ኢንተርፌስ ላይ ኦኤስፒኤፍ የሚባለውን ራውቲንግ ፕሮቶኮል ኢኔብል እናደርጋለን። ኦኤስፒኤፍ ኢኔብል ሲደረግ ምንድን ነው የሚያደርገው? ራውቲንግ ፕሮቶኮሉን የኢንተርፌስ ራውትን አድቨርታይዝ ያደርጋል ማለት ነው። ወይም ደግሞ እሱን ይልካል ማለት ነው። የራውት ኢንፎርሜሽን ይልካል። ለምሳሌ እዚህ ጋር እንደ ምሳሌ ራውተር 1 ላይ አንድ ኢንተርፌስ ክሬት እናደርግ። ይህም እንትን ትሉታላችሁ፣ ግን ሀሳቡን መልቲካስት ለማስረዳት ነው እንጂ አሁን ስለ ራውቲንግን እንትን ማለት እንትን አያስፈልግም። ምንም እንትን የለውም። አሁን ማወቅ የለባችሁም። ሉባክ ኢንተርፌስ የሚባል እንበል ለምሳሌ 1.1.1/32 የሚባል አይፒ አድረስ ኮንፊገር እናደርግ። ይሄ ሉባክ ኢንተርፌስ ነው። ሉባክ ኢንተርፌስ ማለት ምን ማለት ነው? ለምሳሌ ማንኛቸውም የኛን ዊንዶውስ ኮምፒውተር ሉባክ አይፒ አድሬስ አለ። የዊንዶውስ ኮምፒውተር ሉባክ አይፒ አድሬስ ማለት ነው። ለምሳሌ እዚህ ጋር ኮማንድ ላይን ሲኤምዲ ጋር ሄጄ ፒንግ ብዬ 127.1.2.3 ብለው ይመልሳል። ይሄ ሉባክ ኢንተርፌስ ነው። ፎር ቴስቲንግ ሜካኒዝም ማለት ነው። የፈለገው ብለገው 127 የሚጀምር ማንኛውም አይፒ አድሬስ ይችላል። ለምሳሌ 127 ብዬ 66 67 69 ብለው ፒንግ ያደርጋል። በቀዳ ዝማተር በ127 ብቻ ይጀምር ማንኛውም ቁጥር ፒንግ ያደርጋል ማለት ነው። ስለዚህ ይሄ ማለት ሉባክ ኢንተርፌስ ማለት ለምሳሌ ዊንዶውስ ኮምፒውተር ላይ ያለው ሉባክ ኢንተርፌስ ራሱ ኦፕሬቲንግ ሲስተሙ ዊንዶውስ ኦፕሬቲንግ ሲስተሙ ሲጫን ለቤዚክ ለሆነ የኔትወርኪንግ ፓርቱን ቲሲፒ አይፒ ስታክ የሚባል አለ። እሱን አይፒ ቨርዥን 4 እና ያንን ቴስት ለማድረግ የሚጠቅም አይፒ አድሬሲንግ ነው። ስለዚህ ወዴትም አይሄድም። እዚሁ ኮምፒውተር ላይ ነው ያለው፣ ወዴትም አይሄድም። ለምሳሌ ወደ ሌላ ቦታ ሳይሆን የሚሄደው እዛው ሶፍትዌሩ ነው ቴስት የሚያደርገው። ሶፍትዌሩ ኦፕሬቲንግ ሲስተሙ ያለው ዊንዶውስ 11 ሶፍትዌር ደግሞ ይህንን አድሬስ ኦልሬዲ ለቴስቲንግ ሜካኒዝም ተጠቀሞ ተብሎ ኮንፊገር ስለተደረገ ይሄ ሙሉ ኔትወርኩን ይረዳል ማለት ነው። ቴስቲንግ ሜካኒዝም ነው። ልክ እንደዛው ራውተር ላይም ዊ ካን ክሬት ዞስ ቲንግስ አይፒ አድሬሶችን ለሉባክ ሜካኒዝም ኮንፊገር ማድረግ እንችላለን፣ መጠቀም እንችላለን ማለት ነው። ለዛሬ እዚህ ጋር ኮንፊገር የምናደርገው ሉባክ ኢንተርፌስ 1.1.1/32 የሚባለው ነው። ግን አጠቃቀሙ ሀሳቡ ነው እንጂ ከዚህኛው ከዊንዶውስ ኦፕሬቲንግ ሲስተም ሉባክ ኢንተርፌስ እዚህ ጋር ያለው ዊንዶውስ ላይ ያለውን አሁን ያሳየኋችሁና እዚህ ላይ ያለው መሰረታዊ ፋንክሽናሊቲያቸው ይለያያል። ሀሳቡ ግን አንድ ነው። ጀነራል ሀሳቡ ግን ሉባክ ኢንተርፌስ ማለት ሪድ የሌለ ኔትወርክ ላይ ኤግዚስት የማያደርግ ትራፊክ ወይንም ዳታ ወደዚህ አይፒ አድሬስ 1.1.1 ወደ ተባለው አይፒ አድሬስ አይሄድበትም። ወደዚህ ከዚህም ደግሞ የሚመነጭ የለም ዳታ። ግን ራውተሩ ላይ ግን እንደ ቴስቲንግ ሜካኒዝም የተለያዩ ነገሮች ቴስት ለማድረግ ግን የምንጠቀምበት አይፒ አድሬስ ነው። እሱ እንዴት እንደሆነ ቀጥለን እናያለን ማለት ነው። ስለዚህ ምንድን ነው የምናደርገው?
መሰረታዊ የሆነ ራውት አድቨርታይዝ ሲደረግ እናያለን። ኦኤስፒኤፍ ራሱ ወደ 8 ሰዓት ኮርስ ነው። ትራክ 2 ላይ በጣም ብዙ ዝርዝር ነገር አለው። ግን በጣም መሰረታዊ የሆነውን ነገር ከመልቲካስት ጋር የተገናኘውን ነገር ነው የምናየው። ስለዚህ በመጀመሪያ ራውተር 1 ላይ ይችን ሉፕባክ ኢንተርፌስ ክሬት እናድርግ። ራውተር 1 ጋር እንሄዳለን። ኮንፊግቲ ኢንተርፌስ ሉፕባክ እንልና 0 እንለዋለን። ከዛ አይፒ አድሬስ እንሰጠዋለን። ብዙ ጊዜ ሉፕባክ ኢንተርፌስ ኮንፊገር ሲደረግ አይታችሁ እንደሆነ እዚህ ጋር እንዳያችሁት /32 ነው። /32 ማለት ምንም ኔትወርክ የለውም። ኢትዝ ሆስት አንድ ዲቫይስ ነው ማለት ነው። ምክንያቱም ሰብኔት ሊደረግ አይችልም። /32 ከሆነ አይፒ አድሬስ 255.255.255 ከሆነ ፈርዘር ሰብኔት ልናደርገው ሆስት የለውማ። ምንም ቫሊድ ሆስት አድሬስ ሊሰጥ የሚችለው የለም። ምክንያቱም ተዘግቷል። በቃ ሁሉም /32 ነው። ሁሉም 255 ነው። ስለዚህ እንደዚህ አይነት ሰብኔት ማስክ ሲገጥም ዲቫይሱን ብቻ ነው የሚጠቆሙ። ከዛ ውጪ ከተጻፈበት ለምሳሌ ይሄ ከዶት አንድ ውጪ ሌላ ሆስት አድሬስ ሊኖረው አይችልም እና ሆስት ራውት ተብሎ ይጠራል። ይሄ ሆስት ራውት ተብሎ ይጠራል ማለት ነው። ስለዚህ 1.1.1.1 255.255.255 ማለት ነው። ኔትወርክ የለውም ራሱ አይፒ አድሬሱም ማለት ነው። 0 ካረኩ ግን ሌላ ኔትወርክ አለ ማለት ነው። ምክንያቱም በሰብኔቲንግ ነው የምታስቡት። 254 ቫሊድ ሆስት አድሬሶች እዚህ ኔትወርክ ውስጥ አሉ። ከዛ ውስጥ አንዱ ዶት 1 የሚባለው ነው እያልኩኝ 255 ካረኩ ግን ዘጋሁት። ምንም የለም። ማን ያለው? ዶት 1 ብቻ ነው፣ ሌላ ነገር የለም እያልኩኝ። ስለዚህ ይሄ ሉፕባክ ኢንተርፌስ ሎጂካል ኢንተርፌስ ስለሆነ ኖሸት ማለት አይጠበቅብንም። ራሱ ወዲያውኑ ኦን ይሆናል። እዚህ ጋር እንደምታዩት ራሱ ኦን ነው አይፒ አድሬሱ ማለት ነው። ኖሸት ማለት አይጠበቅብንም። ከዛ ምን እናደርጋለን? እዚህ ጋር ራውተር ኦኤስፒኤፍ ኮንፊገር እናደርጋለን። ኦኤስፒኤፍ ኮንፊገር ከማድረጋችን በፊት በዋየር ሻርክ እንያዛው ነው መልቲከስ ትራፊኩን ለማየት። ኦኤስፒኤፍ መልቲከስ ትራፊክ ይጠቀማል። የኦኤስፒኤፍን መልቲከስ ትራፊክ እናያለን ማለት ነው። ከዛ በኋላ ግን መልቲከስ ትራፊኩ ግን አንድ ዲቫይስ እዚህ ጋር መጨመር ይችላል። ምሳሌ ከብሮድካስት ምን ተለየ የሚል ቆንጆ ጥያቄ ከጠየቃችሁ እንዲህ ላድርግና አንድ ዲቫይስ ሊጨምርና እንዴት ላድርገው? ሌላ ስዊች አድርጌ ሌላ አይፒ አድሬስ ማድረግ እችላለሁ። እሺ ጥሩ። ይሄንን ከዚህ ጋር አገናኛለሁ። እሺ አሁን በብሮድካስት እና በመልቲካስት መካከል ያለው ልዩነት ይሄን እንድታየውን ያደረኩት ማለት ነው። እሱን ለምን እንደሆነ እንደሚጠቅም እናያለን። ስታርት አደርገዋለሁ ይሄንን። እሺ አሁን ኦኤስፒኤፍ ኮንፊገር የሚደረጉ ራውተሮችን ልጻፍ እዚህ ጋር እነማን ናቸው? ኦኤስፒኤፍ ኢኔብልድ የሚደረግባቸው ኦኤስፒኤፍ ኢኔብል የሚደረጉበት ወር ደግሞ ኦኤስፒኤፍ ኮንፊገር የሚደረጉት ራውተር 1 ራውተር 2 ራውተር 3 በቃ ራውተር 1 ራውተር 2 እና ራውተር 4 እናርክ። በቃ 1 2 3 4 እና 5 ኖት ኦኤስፒኤፍ ኮንፊገር አናደርጋቸው። ስለዚህ ልዩነቱን እናያለን ማለት ነው። ስለዚህ አንደኛው እዚህ ጋር ራይት ክሊክ አደርጋለሁ፣ ስታርት ካፕቸር እላለሁ። ቆይ አንድ እዚህ ጋር አንድ ልስጋውና ኖት እናርግበት። ቆይ ስቶፕ አድርግና ስታርት ልበለውና ፋይል ኔም ልቀይረው። ይሄ ምንድነው? ራውተር 1 ቱ ራውተር እሺ እንደ ስታርት ፍሮም ኢኒሺየትድ ፍሮም ልበለው። ኢኒሺየትድ ፍሮም ራውተር 1 ከራውተር 1 እንደተነሳ ለማሳየት ነው። እሺ ቀጥሎ እዚህ ጋርም ካፕቸር አደርጋለሁ። ይሄ ደግሞ አሁን በጨመርኩበት ወይም ራውተር 4 ጋር ማድረግ እችላለሁ።
ራውተር 1 ጋር እናድርገው ችግር ራውተር 5 ጋር እናድርገው ችግር ኦኬ ኮንፊገር ስላደረገ ነው ራውተር 4 ላይ እናድርገው ችግር የለም ስታርት ጎይንግ ቱ ራውተር 4 ኦኬ እነዚህ ሁለቱን በደንብ ትለዩልኛላችሁ ከላይ እንትኖች ስላሉ ሁለት የተለያዩ ትራፊኮች ናቸው ማለት ነው ካፕቸር የምናደርገው እሺ ከዛ እሺ አንድ ይሄን ሌላ ደግሞ ተጨማሪ ደግሞ እናድርግ እንደገና going to ራውተር 2 going to ራውተር 2 ወደ ራውተር 2 የሚሄድ ነው እሺ አሁን ኮንፊገር ማድረግ ጀምር ስለዚህ እዚህ ቦታ እዚህ ጋር እንግዲህ ይሄ OSPF ኢኔብል ያልተደረገበት ነው ይሄ ደግሞ OSPF ኢኔብል የተደረገበት ነው ያው ምሳሌ ነው ሌሎቹ ራውተር 3 እና ራውተር 3ም ያው የነዛው አካል ነው አንድ አይነት ነው OSPF ኢኔብል ስለሚደረግበት ማለት ነው ስለዚህ ራውተር 2 ጋር እንሄድና ቀጥታ OSPFን ኮንፊገር አድርግ config t ራውተር OSPF 1 ላለው ስለ ኮንፊገሬሽኑ we don't need to know ዲቴሉ ችግር የለውም አሁን ከዛ ከዚህ ልውጣና ኢንተርፌስ ኢተርኔት 0/0 ጋር ምክንያቱም በኢኔብል የምናደርገው የት ነው ብለናል እቺ ናት 0/0 ላይ ነው ኢኔብል የምናደርገው ስለዚህ እዚህ 0/0 ገባና OSPF የተባለውን ራውቲንግ ፕሮቶኮል ኢኔብል አደርጋለሁ OSPF 1 ኤሪያ 0 አደርጋለሁ ኤሪያ ኮንፊገሬሽን አለው እንደገና ደግሞ ሉፕባክ ኢንተርፌሱ ላይም ኢኔብል አደርጋለሁ ሉፕባክ ኢንተርፌሱን የሉፕባክ ኔትወርኩን ኢንተርፌስ አድቨርታይዝ ማድረግ እፈልጋለሁ ያው you'll see what's going to happen ችግር የለውም IP OSPF and area 0 አሁን የሰራነው ኮንፊገሬሽን ምንድነው ይሄ ሴክሽን ራውተር እሺ እንደው በሲምፕሉ ኮምፕሊኬት ላለማድረግ የሰራነው ራውተር የታለ ራውተር ኮንፊገሬሽን ሞድ የሰራነው ሶ ቤዚካሊ እሺ ይሄ የሰራነው እስካሁን ድረስ OSPF ራውተር OSPF 1 ብለን እዚህ ኢንተርፌስ ላይ ኢኔብል ያደረግነው ኢተርኔት 0/0 ላይ እና ሉፕባክ ኢንተርፌሱ ላይ ያደረግነው ምንድነው ፕሮቶኮሉን ኢኔብል ያደረግነው ልክ እንደ ስዊች ማለት ነው በቃ ኦን ኦፍ አለ OSPF የተባለውን ስዊች ኦን አደረግነው ራውቲንግ ፕሮቶኮል ኦን አደረግነው አበራ ነው ማለት ነው ስለዚህ ሁለቱን አድቨርታይዝ ያደርጋል ማለት ነው ሉፕባክ ኢንተርፌሱን ያሰራጫል ወይም ደግሞ ይሄ ስለዚህ ኔትወርክ ወቁ ብሎ ራውተር 1 ይልካል አት ዘ ሴም ታይም ደግሞ ስለ ኢተርኔት 0/0 ወይም ስለ 10.1.1 እና ስለ 1.1.1 ራውተር ኔትወርክ ወቁ ብሎ ለራውተሮቹ አድቨርታይዝ ያደርጋል ማለት ነው አሁን ይሄንን ካፕቸር እንየው የመጀመሪያውን ካፕቸር ማለት ነው ኦኬ ሌሎቹን ኮንፊገር መደረግ አለባቸው ይሄን ለማየት ራውተር 2 ጋር ምን ይሄድ ራውተር 2 ጋር ኢንተርፌስ ቀጥታ ኢንተርፌስ አሁንም ኢንተርፌስ ኢተርኔት 0/0 ላይ ነው የምናደርገው ሉፕባክ እዚህ ላይ ኮንፊገር ስላደረግን IP OSPF 1 ኤሪያ 0 እንላለን ኦን አደረግን ማለት ነው በቃ አለቀ ኢንተርፌሱ ላይ ራውተሩን ኦን አደረግን ማለት ነው እዚህም ካስፈለገ ማድረግ እንችላለን 3 እንችላለን አይደለ 3 ላይ ያ 3 ላይ ኢኔብል ማድረግ እንችላለን ኢተርኔት 0/0 እናደርግና IP OSPF 1 ኤሪያ 0 OSPF ኮንፊገር አደረገ ማለት ነው ስለዚህ አንዴ ራውተር 00 ላይ ራውተር 1 ላይ 0/0 የሚባለው ኢንተርፌሱ ላይ እና ሉፕባክ ኢንተርፌሱ ላይ OSPFን ኢኔብል አድርገናል ራውተር 2 ላይ 0/0 የሚባለው ኢንተርፌሱ ላይ OSPFን ኦን አድርገናል ራውተር 3 ላይ ኢተርኔት 0/0 የተባለው ኢንተርፌሱ ላይ ኦን አድርገናል ቀሪዎቹ ራውተር 4 እና ራውተር 5 OSPF ኮንፊገር አልተደረጉም
የላቸውም። እነሱ ኦኤስፒኤፍን አያውቁም ማለት ነው። ዛት ሴድ ዋየር ሻርክ ካፕቸሩን እንየው። እሺ ይሄ ኢተርኔት ሬትሮ ቱ ስዊች አንድ ከየት ነው? ራውተር አንድ 0/0 ይሄ ከራውተር አንድ የተነሳው ነው። ፋይሉ አይ ቲንክ ኤረር ካፕቸር ዋየር ሻርክ ስታንዳርድ ምናምን አፒስ ቱ ሃቭ ቢን ከት ፎር ሚድል ኦፍ ፓኬት። እዚህ ጋር የተቋረጠ አለ ይለኛል ዋየር ሻርኩ። እስቲ ይኸኛው ሁለቱ ላይ ኢንተራፕት አድርጓል። ግን እሺ ኦኬ አንደኛው ላይ አለ፣ ችግር የለው። እሺ ስለዚህ ዋየር ሻርክ ካፕቸሩን ስናይ ይሄኛው ማለት ራውተር አንድ ኢንተርኔት 0/0 ቱ ስዊች አንድ። እሺ ይሄኛውስ ኢንተርኔት 0/0 ቱ ራውተር ፎር። ኦኬ ስለዚህ መጀመሪያ ራውተር አንድ ነው። አሁን እዚህ ላይ የራውተር አንድ ማለት ይሄ ራውተር አንድ የላከው ትራፊክ ማለት ነው። የላከው ትራፊክ ራውተር አንድ ልክ አሁን ኦኤስፒኤፍን ኢኔብል ስናደርግ ምንድን ነው የሆነው? የራውተር አንድ ትራፊክ ነው። እናቁመው፣ ስቶፕ እንበለው። ወደ መጀመሪያ ወደ ላይ እንሂድ። እንድታዩ የፈለኩት ምንድን ነው? መልቲከስት አድሬስን ነው። እዚህ ጋር ሄሎ ፓኬት የሚል ታያላችሁ። ሄሎ ፓኬት ኦኤስፒኤፍ እዚህ ጋር ኦኤስፒኤፍ ብለን ፊልተር እናድርገው። ኦኤስፒኤፍ ከላይ ኢንተር ኦኤስፒኤፍ ስታዩት አሁን እንግዲህ ኦኤስፒኤፍ ምን አይነት መልቲከስት አድሬስ እንደሚጠቀም ማየት ትችላላችሁ ማለት ነው። አንደኛው 224.0.0.5 የተባለ ነው። ሁለት መልቲከስት አድሬሶችን ይጠቀማል። .5 እና .6ን እዚህ ጋር ያለው .5 ነው። .6ን ከታች አለ። ማን ነው ላኪው? ሶርሱ ማን ነው? ራውተር 1 10.1.1። ዴስቲኔሽኑ ማን ነው? መልቲከስት አድሬሱ 224.0.0.5። ስለዚህ 224.0.0.5 ጋር ግሩፕ የሚባል ነገር አለ። መልቲከስት ግሩፕ የሚባል ነገር አለ። መልቲካስት ግሩፕ አባሎቹ ኦኤስፒኤፍ ኢኔብል የተደረጉት ናቸው። እነማን ናቸው? ራውተር 2፣ ራውተር 3። ራውተር 4 እና ራውተር 5ስ ኖ ዜ አር ኖት። ለምን? ቢኮዝ ኦኤስፒኤፍ ኮንፊገር አልተደረጉም። በምን እናውቃለን እሱን? አንደኛ ኮንፊገር አልተደረጉም፣ ሁለተኛ የምናውቅበት መንገድ አለ። ራውቲንግ ፕሮቶኮሉን ራውቲንግ ቴብላቸውን ቼክ እናደርጋለን። ከዛ በፊት ግን አንደኛ ላሳያችሁ የፈለግኩት ነገር ይሄ ኦኤስፒኤፍ የሚባለው ራውቲንግ ፕሮቶኮል መልቲከስት ፓኬትን እንደሚጠቀም ነው። ያ መልቲከስት አይፒ አድሬስ አንደኛው 224.0.0.5 ነው። ይህ መልቲከስት አድሬስ ሬንጅ ነው። ይህንን በደንብ ያዙልኝ። ሌላው በጣም ኢምፖርታንት ከመልቲከስት ጋር በተገናኘ እንድታውቁ የምፈልገው ነገር መልቲከስት አድሬስ በግሩፕ የሚሰራ ነገር ነው። ያ ማለት ምን ማለት ነው? ለምሳሌ ኦኤስፒኤፍ ራውቲንግ ፕሮቶኮል የራሱ ግሩፕ ይፈጥራል። ኦኤስፒኤፍ ኮንፊገር የተደረግን የሚሉ ግሩፖች ብላችሁ አስቡ። ኦኤስፒኤፍ ኮንፊገር የተደረግን የሚሉት ግሩፖች ራውተሮቹ ኦኤስፒኤፍ ፊኛ፣ አማርኛ፣ ኦሮምኛ፣ ትግርኛ እንደሚባለው ኦኤስፒኤፍ ፊኛ ነው የሚነጋገሩት ማለት ነው። ራውቲንግ ፕሮቶኮል የሚያወሩት ኦኤስፒኤፍ ፊኛ ነው። ስለዚህ እነዚህ ኦኤስፒኤፍ ፊኛ የሚያወሩት ግሩፖች አንድ ላይ የኦኤስፒኤፍ መልቲከስት ግሩፕ ክሬት ያደርጋሉ። ከዛ በኋላ መረጃ ይቀያየራሉ ማለት ነው። ሌላ ሁለተኛው የሚጠቀመው እንትን ይሄ ነው። 2.6 አድሬሶች ምንድን ናቸው ምናምን፣ ያው እሱ ሌላ ነገር ነው። ዊል ቶክ ሌላ ጊዜ። ሌላ 224.0.0.6 ነው ሌላው የሚጠቀመው ኦኤስፒኤፍ ማለት ነው። ይሄ ግን የተላከው ከራውተር 3 ነው በአይፒ አድሬሱ። ዞሮ ዞሮ እዚህ ጋር እንዴት ተላከ ምን ተላከ የሚለውን ነገር ዝርዝር አናይም። ስለዚህ ምን እናደርጋለን? እዚህ ጋር ግሩፖች አሉ። መልቲከስት ግሩፕ እንደገና እንጽፋለን። እዚህ ጋር መልቲከስት ኦኤስፒኤፍ መልቲከስት ግሩፕ እነማን ናቸው? ራውተር 1፣ ራውተር 2 እና ራውተር 3። በቃ አለቀ።
እነዚህ ምን ግሩፕ ናቸው? ኦኤስፒኤፍ መልቲካስት ግሩፕ አይፒ አድሬሳቸው ምንድን ነው የሚያወሩት? እዚህ ጋር በቅንፍ ውስጥ 224.0.0.5 ግሩፓቸው ይሄ ነው። ይሄንን በደንብ ማስተዋል አለባችሁ። ምክንያቱም መልቲካስት ዝም ብሎ የሚባለውን ነገር በሀሳብ ሳይሆን መልቲካስት በግሩፕ ኮሚኒኬት የሚደረግ እንትን ነው። እሺ፣ ስለዚህ ይህን ነገር እንዴት ነው የምናረጋግጠው? ኤስፒኤፍ 224 ሆነ አየን በዋየር ሻርክ። ግሩፖቹ ኮሚኒኬት ማድረጋቸውን ደግሞ እንዴት ነው የምናውቀው? ግሩፖቹ ኮሚኒኬት እያደረጉ ከሆነ ለምሳሌ ራውተር አንድ ኔትወርኩን አድቨርታይዝ ሲያደርግ 1.1.1 የሚባለውን አድቨርታይዝ አርግ ብለን ኦኤስፒኤፍ ኢኔብል አድርገንበታል እዚኛው ላይ። ስለዚህ ኮሚኒኬት የሚያደርጉ ከሆነ ራውተር 2 እና ራውተር 3 የኦኤስፒኤፍ ግሩፕ አባል የኦኤስፒኤፍ መልቲካስት ግሩፕ አባል 224.0.0.5 ከሆኑ ይሄንን ስለ 1.1.1.1/22 ኔትወርክ አድሬስ መማር አለባቸው፣ ማወቅ አለባቸው። ለምን? ራውተር አንድ እሱን እንዲያውቁ አድቨርታይዝ አድርጎላቸዋል ወይንም ልኮላቸዋል ማለት ነው። ስለዚህ ራውተር 2 ጋር እንሄዳለን። ራውተር 2 ጋር ሄደን ሾው አይፒ ራውት እንለዋለን። ራውቲንግ ቴብልን አሳየን፣ የተማርከውን ራውት አሳየን የሚል ነው የሚለው። ስናይ እዚህ ጋር ኦ ይላል። ስለ 1.1.1.1 ተምሯል። በማ ኦ ብሏል። እዚህ ጋር ኦ ማለት ማን ነው? እዚህ ጋር ኦ ስናይ ስንፈልግ እዚህ ከላይ እዚህ ውስጥ ስንፈልግ ኦ ማለት ኦኤስፒኤፍ ነው። ስለዚህ ራውተር 2 በኦኤስፒኤፍ ራውቲንግ ፕሮቶኮል አማካኝነት 1.1.1ን መማር ችሏል ማለት ነው። ያ ማለት ምንድነው የሚያሳየው? የመልቲካስት ግሩፕ አባል ስለሆነ ራውተር 2 ራውቱን መቀበል ችሏል ማለት ነው። ራውተር 3ስ? ራውተር 3 ጋር እንሂድ። ራውተር 3ን መልቲካስት ግሩፕ አባል ከሆነ ወደዛ ግሩፕ ብቻ ስለሚላክ ሾው አይፒ ራውት ስናደርግ ተምሯል። ይኸው ኦኤስፒኤፍ ብሎ ተምሯል 1.1.1ን ማለት ነው። እሺ፣ እነዚህ ግሩፕ አባል ስለሆኑ ተማሩ። ራውተር 4ስ ግሩፕ አባል አይደለም። ለምን ግሩፕ አባል አይደለም? ኮንፊገር አላደረግነውማ። ኮንፊገር ስናደርገው ነው ግሩፕ አባል የሚሆን። ኮንፊገር ስናደርገው ነው ግሩፕ አባል የሚሆነው። ራውተር 4ን ኮንፊገር አላደረግነው ኦኤስፒኤፍ። ስለዚህ እኔው ሊማር አይችልም። ሾው አይፒ ራውት ስናደርገው አያችሁ፣ አልተማርም። አይፒ አድሬሱ ኮንፊገር ተደርጓል። የስ አይፒ አድሬስ አለው። ትራፊክ እንዲቀበልና እንዲልክ ታዟል። አፓፕ ነው። ይኸው አይፒ አድሬሱ አናሳይንድ ነው። አይፒ አድሬስ እንስጠው። አይፒ አድሬስ አናሳይንድ ነው። ቅድም ኮንፊገር ያደረኩት ለማን ነው ታዲያ? 5ን ያደረኩት። ይህን ነገር ኮንፊገር አላደረግነውም ማለት ነው። ባድ ሰብኔት ማስክ ብሎን አያችሁ፣ እዚህ ጋር ስናደርገው 148 የሚባል ነገር የለም። ሰብኔት ማስኩ 248 አረጋለሁ ብዬ 148ን ያደረኩት። ስለዚህ እዚህ ጋር ባድ ማስክ ነው፣ ኤረር ጀነሬት አድርጎብኛል። ስለዚህ አሁን እሱን ኮንፊገር ላድርገው። ኮንፊግ ቲ 248 ነው የምትሆነው። አይፒ አድሬስ ኢንተርፌስ ስላደረኩት ነው። ኢንተርፌስ ሞድ ውስጥ መግባት አለብኝ። ኢንተርፌስ ኢንተርኔት 0/0 አሁን አስተካክየዋለሁ። ሾው አይፒ ኢንተርፌስ ብሪፍ ላለው የስ አይፒ አድሬስ ኮንፊገር ተደርጓል። የስ አይፒ አድሬስ ኮንፊገር ተደርጓል። ኢንተርፌሱ አፕ ነው። የስ ኢንተርፌሱ አፕ ነው፣ እየሰራ ነው። ዳታ መላክ ይችላል፣ ትራፊክ መላክ ይችላል፣ ትራፊክ መቀበል ይችላል። ግን ራውቲንግ ፕሮቶኮሉስ አልተማረም። ለምን? ኦኤስፒኤፍ ኮንፊገር አልተደረገም። ኦኤስፒኤፍ ኮንፊገር ካልተደረገ የኦኤስፒኤፍ ግሩፕ አባል አይደለም። የኦኤስፒኤፍ ግሩፕ አባል ካልሆነ ደግሞ ትራፊኩ በፍጹም ወደዚህ ሊመጣ አይችልም፣ ሊሄድ አይችልም። ስለዚህ ይሄ ግሩፕ አባል ስላልሆነ መልቲካስት በግሩፕ ነው የሚሰራው። የ224.0.0.5 የመልቲካስት ግሩፕ አባል ራውተር 4 አይደለም። ስለዚህ ያንን መማር አልቻለም። የራውተር 1ን ሉፕባክ ኢንተርፌስ መማር አልቻለም ማለት ነው። ሌሎቹ ግን 2 እና 3 ግን አባል ስለሆኑ የመልቲካስት ግሩፕ አድሬስ መልቲካስቱን መቀበል ችለዋል ማለት ነው።
ስለዚህ መልቲካስት ኔትወርክ ኮሚኒኬሽን ትራፊኩን ወይም ራውቱ አድቨርታይዝ የተደረገው ራውት መቀበል ችለዋል። ስለዚህ የመልቲካስት ኮሚኒኬሽን ይሄ ነው ማለት ነው። አይፒ አድሬሱ ይሄ ነው። በግሩፕ ኮሚኒኬት የሚያደርጉት መረጃ የሚለዋወጡት ይሄ ነው ማለት ነው። ሶ በፕራክቲስ እንግዲህ ይሄ ነው የሚመስለው የመልቲካስት ኔትወርክ ኮሚኒኬሽን። ስለዚህ ዩኒካስትን አየን። ዩኒካስት ቀጥታ ራውተሮቹ የኢንተርፌስ አይፒ አድሬሳቸውን ተጠቅመው ኮሚኒኬት የሚያደርጉበት ነው። ኢተርኔት ላይ ደግሞ ብሮድካስት የሚባል ነገር አለ። ኢተርኔት ብሮድካስት አድሬስ ዩኒካስት ኮሚኒኬሽን ሀፕን ከማድረጉ በፊት ዩኒካስት ኮሚኒኬሽን ከመከናወኑ በፊት መጀመሪያ የአርፕ ፕሮሰስ ሀፕን ያደርጋል። አርፕ ደግሞ ሁለት ነገር ነው። አርፕ ሪኩዌስት የሚባል ነገር አለ። አርፕ ሪኩዌስት ኢዝ ብሮድካስት ከሆነ በሁሉም በኔትወርኮቹ በሙሉ የሚላክ ነው። እገሌ ገሌ አይልም። እዛ ሎካል ኤሪያ ኔትወርክ ውስጥ ያሉት በሙሉ እነዚህ አምስቱም ከሆነ አምስቱም ትራፊኩን ሪሲቭ ያደርጋሉ። ሌላም ነገርም ማየት ይችላል። ለምሳሌ ከብሮድካስት ጋር በተገናኘ ሌትስ ዱ ሳምቲንግ። ይህንን ስቶፕ ላድርገው። ከዛ ራውተር አምስትንም ኮንፊገር እናድርገው። ዱፕሊኬት ላድርግና ይችን .5 ልስጠው። በአይፒ አድሬሱ ደግሞ እንሞክር ብዬ ነው። ብሮድካስትን በብሮድካስት አይፒ አድሬስ ይህንን ኮንፊገር ላድርገው። ኮንፊግቲ ኢንተርፌስ ኢተርኔት 0/0 አይፒ አድሬሱ 10.1.1.5 255.255.255.248 ኖ ሸዳውን እንለዋለን። ከዛ ምን እናደርጋለን? ራውተር አንድ ጋር እንሁን። ዋይርሻርክ ካፕቸር እንደ አዲስ እናስነሳ። እነዚህን እናጥፋቸው እንዳያምታቱን። እሱ አክቹዋሊ ስቶፕ ሆኗል፣ ችግር የለው። ራይት ክሊክ ላርግ፣ ስታርት ካፕቸር ላርግ። ኦኬ፣ ይሄ መላክ ጀምሯል። ኦኤስፒኤፍ ቢሃይንድ ዘ ሲን አለ። ያው ኦኤስፒኤፍ ኮንፊገር ስለተደረገ አያቋርጥም። እንደምታዩት ኦኤስፒኤፍ ይላል። ምክንያቱም ኦኤስፒኤፍ ሄሎ ፓኬት የሚባል ነገር አለ። ኔበሩን ወይም ደግሞ ኦኤስፒኤፍ ኮንፊገር የተደረጉትን ራውተሮች ሞኒተር የሚደረግበት ሜካኒዝም ነው። እሱ ሄሎ ፓኬት ይባላል፣ ወይም ሄሎ የሚባል ፓኬት መላክ ማለት ነው። አሁን ራውተር አንድ ጋር ልግባና ወደዚህ ፒንግ ላደርግ። ፒንግ ብዬ 255.255.255.255 ይሄ ብሮድካስት አይፒ አድሬስ ነው። ስለዚህ ይህን ሳደርግ ማን ነው አይፒ አድሬስ የሚቀበለው? ይህንን ሳደርግ ሁሉም ራውተር 1፣ ራውተር 2፣ ራውተር 1 ላኪው ነው። ከላኪው ውጪ ራውተር 2፣ ራውተር 3፣ ራውተር 4 እና ራውተር 5 ይህንን ብሮድካስት ሜሴጅ ይቀበላሉ። እንደምታዩት ነው እንግዲህ እዚህ ጋር ምን ያሳያል? ላቆመው ትራፊኩን። አሁን እዚህ ጋር ማን መለሰ? ራውተር 3 መለሰ፣ በአይፒ አድሬሱ እናውቃለን። ራውተር 2 መለሰ፣ ራውተር 5 መለሰ፣ እዚህ ጋር ራውተር 4 መለሰ ማለት ነው። ሪኩዌስት ይሄ አይፒ አድሬሱ ሪፕላይ ቱ ሪኩዌስት ለራውተር 1 ለላከው ሪኩዌስት ምላሽ እየሰጡ ናቸው እነዚህ ማለት ነው። እነዚህ በሙሉ ምላሽ የሰጡ እንትኖች ናቸው ማለት ነው። አይፒ አድሬሳቸው የሚታዩ ምላሽ የሰጡት ናቸው። ዋይርሻርክ ትራፊኩን ደግሞ ብናይ ይሄው እዚህ ጋር ፒንግ አለ። ፒንግ ያደረግነው ወዴት ነው? ወደ ብሮድካስት አድሬሱ። ሉክ እንግዲህ እዚህ ጋር በጣም ኢንተረስቲንግ ነገር ሌላ የምታዩት ሌየር ቱ ሄደሩን እዩ። ሌየር ቱ ሄደሩን ስታዩ ብሮድካስት አድሬሱ ዴስቲኔሽን አይፒ አድሬሱ ማን? ሁሉም ኤፍ ነው። በምን በማክ አድሬስ ሁኔታ ማለት ነው። በማክ አድሬስ ሁሉም ኤፍ ነው። አይፒ አድሬሱስ ሁሉም 255 ነው። ለዚህ ነው ቅድም ያልኳችሁ 255 ማለት በማክ አድሬሱ ሁሉም ኤፍ ማለት ነው። ያ ደግሞ ብሮድካስት አድሬስ ነው የሚያመለክተው። ስለዚህ ይሄ ደግሞ በኔትወርክ ውስጥ በሙሉ የሚላክ ነው ማለት ነው። ስለዚህ እዚህ ጋር ፒንግ ያደረግነው እዚህ ጋም ኢንፎርሜሽን በሚለው ኮለም ስር ስታዩ ብሮድካስት ይላል። ስለዚህ
ሌላው በአይፒ አድሬሱም ብሮድካስት አድሬስ ይሄንን ይመስላል ማለት ነው። እያንዳንዱ አርፕ ሪኩዌስት ይላካል። ያው እዚህ ጋር እንደምታዩት አሁን ሴሌክት ያደረኩትን ፓኬት ብታዩት ማን ነው ሁሃዝ 10.1.1.1 ማን ነው ያለው የሚለው ሪኩዌስት ተልኳል። ሪፕላዩን ደግሞ የት ነው የምናገኘው? እዚህ ጋር ክሊክ ስናደርግ ሪፕላዩን የምናገኘው እቺ በቀኝ በኩል እቺ ቀስታለች። እዚህ ጋር በነምበር በሚለው ኮለም ስር እቺ ቀስታለች። እሷ ቀስት ጋር ትታያለች ማለት ነው። ስለዚህ እዚህ ጋር ሴሌክት ስናደርግ የሱ መልስ ያለው ቀስቷ ጋር ሄደን ስናገኝ ነው። እዛ ጋር ስናደርግ ሪፕላይ ይላል። ሪፕላይ ማለት 10.1.1 ማን ነው ማክ አድሬሱ ሲባል ራሱ መልሶ ሶም ማለት ነው። እዚህ ጋር ሆነን ይሄ እንኳን 10.1 ነው የሚለው አይደል? እስቲ አዎ የ10.1.1 አዎ የሱ የራሱ ፒንግ አድራጊው ስለሆነ የራሱን ማክ አድሬስ ቴስት ለማድረግ ሞክሮ ነው። አሁን ይሄኛው 1.1 ነው። 1.1 ለምሳሌ ወደ 1.2 ቢሄድ ወደ የታረጉን 1.2 መጠፋ ነው እንዴ? ወደ 1.2 ቢሄድ ምንድን ነው የሚያደርገው? መጀመሪያ ፒንግ 10.1.2 ስንለው ይሄኛው ቀጥታ የ1.2 ማክ አድሬስ ማን ነው ብሎ ለሁሉም ይልካል። 1.2 ይቀበላል ትራፊኩን እኔ ነኝ ብሎ ማክ አድሬሱን መልሶ ለዚህ ይልካል ማለት ነው። አይፒ ቨርዥን 4 ላይ ይሄ እንዴት እንደሚከናወን ቢሃይንድ ዘ ሲን በግልጽ አስቀምጫለሁ። በደንብ ይታያል ቪዲዮ ላይ በአኒሜሽን። እሱን በደንብ አድርጋችሁ አርፕ ፕሮሰስ በኢተርኔት ኔትወርክ ላይ እንዴት ነው ሃፕን የሚያደርገው? ኢተርኔት ኔትወርክ ላይ ነው አርፕ ያለው። አይፒ ቨርዥን 6 እና አይፒ ቨርዥን 4 በተመለከተ ደግሞ አይፒ ቨርዥን 4 እንደምታዩት የማክ አድሬስ ምንድን ነው ብሮድካስት አድሬስን የሚገልጽበት አድሬሲንግ አለው እንደምታዩት ሁሉም 255 ነው። አይፒ ቨርዥን 6 ላይ ግን ዜር ኢዝ ኖ ብሮድካስት አድሬስ። አይፒ ቨርዥን 4 ላይ ብሮድካስት አድሬስ በአይፒ አድሬስ ይገለጻል። አይፒ ቨርዥን 6 ላይ ግን ብሮድካስት አድሬስ የሚባል ነገር የለም። ዩኒከስት አለ፣ መልቲከስት አለ፣ ኤኒከስት አለ። ስለዚህ ያንን ነገር ነው የሚይዘው ማለት ነው። አይፒ ቨርዥን 6 መጽሐፉ ላይ አለ። መጽሐፉ ላይ ማየት ትችላላችሁ። እዛ ላይ ሪቪዥን ጥያቄዎች አሉ። ግን ቢፎር ዩ ጎ ዴር እንዳለ ሙሉ በሙሉ የአይፒ ቨርዥን 6 የተዘጋጀው በኤግዛም ካሪክለሙ ስለሆነ ምንም ነገር ባይቀራችሁ ጥሩ ነው። አይፒ ቨርዥን 6ን በተመለከተ እንደገና በሙሉ ይሄ በሙሉ ፈተና ላይ የሚመጣ በቃ ከዚህ ጀምሮ ማለት ነው። ከሙሉ በሙሉ አይፒ ቨርዥን 6 በጣም ስፔሲፊክ ሆኖ ነው የተሰራው። this is all ኤግዛም ኦብጀክቲቭ ውስጥ ያሉ ናቸው። ስለዚህ ይሄንን አንደርስታንድ ማድረግ አለባችሁ። አድሬስ ታይፖቹ በተለይ እነዚህን አይፒ ቨርዥን 4 አየ ዩኒከስት አይፒ ቨርዥን 4 አድሬስ ዩኒከስት መልቲከስት አይፒ ቨርዥን ዩዝስ ዩኒከስት ኤኒከስት እና መልቲከስት ዜር ኢዝ ኖ ብሮድካስት። አያችሁ፣ ይሄንን ማወቅ አለባችሁ። አይፒ ቨርዥን 6 ብሮድካስት እንደማይጠቀም እነዚህ እንዳለ ግሎባል፣ ዩኒክ ሎካል፣ ሊንክ ሎካል፣ አንስፔሲፋይድ፣ ሉክ ባክ የሚባሉትን በደንብ ማወቅ ያስፈልጋል። እነዚህ ሬንጅ ነው ፈተናው ላይ የሚመጡት። ለምሳሌ ሬንጅ ነው የሚመጣው። ለምሳሌ ዩኒክ ሎካል አድሬስ እንትኖች ጥቅማቸው ምንድን ነው? እና ከአይፒ ቨርዥን 4 ለምሳሌ ዩኒክ ሎካል የሚባለው የአይፒ ቨርዥን 6 አድሬስ ከማን ጋር ይመሳሰላል? ከፕራይቬት አይፒ ቨርዥን 4 ፕራይቬት አድሬስ ጋር ይመሳሰላል ማለት ነው። እሱን መረዳት እና ይሄ የሚጀምሩበትን ኤፍሲ 00::7 የሚለው እንደሚጀምር ሌላው አውቶማቲክ ፕራይቬት አይፒ አድሬሶችን በተግባር አይታችኋል እዛ እንትን ላይ። ስለዚህ የእሱ ኢኩቫለንት ደግሞ ሊንክ ሎካል አድሬስ እንደሆነ ያ ማለት ምን ማለት ነው? የኔትወርክ ችግር ሲመጣ ነው ይሄ አውቶማቲክ ፕራይቬት አይፒ አድሬስ ወይ ዲኤችሲፒ ሰርቨሩ አይፒ አድሬስ መስጠት ሳይችል ሲቀር ወይንም ደግሞ ኦፕሬቲንግ ሲስተማችን ዲቫይሳችን ብዙ ጊዜ ዊንዶውስ ኮምፒውተር ላይ የሚገኝ ነው። ማይክሮሶፍት ላይ በሆነ ምክንያት ብቻ አይፒ አድሬስ ማግኘት ካልቻለ የሆነ 164 ምናምን የሚባሉ ሬንጆች አሉ።
እሱ ነው አውቶማቲክ ፕራይቬት አይፒ አድሬስ የሚባል አውቶማቲካሊ የሆነ ራውት የማይደረግ አይፒ አድሬስ ቴምፖራሪ ዝም ብሎ ይሰጠዋል ማለት ነው። ራውት ማድረግ አይቻልም። ወር ደግሞ እሱን ተይዞ ትራፊክ ኮሚኒኬት ማድረግ አይችልም ይህንን አውቶማቲክ ፕራይቬት አይፒ አድሬስ። ስለዚህ የዛ ደግሞ ተመሳሳይ ደግሞ ሊንክ ሎካል አድሬስ እንደሚባል ይህንም በጣም ኢምፖርታንት ነው። ሌላው 0.0.0 የሚባለው አይፒ አድሬስ ብዙ ጊዜ ለራውቲንግ ላይ ምናምን ዲፎልት ራውት የሚባል ነገር ነው ያለው። አንድ ለዲፎልት ራውት ይጠቅማል። ስለ ራውቲንግ እንኳን ብትተውት አንድ አይፒ አድሬስ መቼ ነው አንድ ዲቫይስ በተለይ ኮምፒውተር 0.0.0 አይፒ አድሬስ የሚያገኘው መቼ ነው? በዲኤችሲፒ ፕሮሰስ ጊዜ ነው። ዲኤችሲፒ ሪኩዌስት፣ ዲኤችሲፒ ኦፈር፣ ዲኤችሲፒ ዲስከቨር፣ ኦፈር፣ ሪኩዌስት እና አክኖሌጅመንት የሚባል ዲኤችሲፒ 4 ፕሮሰሶች አሉት። ዲኤችሲፒ ደግሞ ለብቻው አይፒ ሰርቪስ በሚባለው ለብቻው ዴዲኬትድ ሆኖ የተሰራ ነው። በደንብ ፎከስ ተደርጎ አንደርስታንድ መደረግ ያለበት ፕሮቶኮል ስለሆነ ስለዚህ በዲኤችሲፒ አንድ አይፒ አንድ ዲቫይስ በዲኤችሲፒ አይፒ አድሬስ በዲኤችሲፒ ሰርቨር አማካኝነት አይፒ አድሬስ ከማግኘቱ በፊት የሚኖረው አይፒ አድሬስ 0.0.0.0 ነው። ከዛ በኋላ ነው ዲኤችሲፒ ፕሮሰስ አለው። በዛ ፕሮሰስ ላይ መጨረሻ ላይ አይፒ አድሬሱን ልክ ሲያገኝ ዲቫይሱ አይፒ አድሬሱን ከ000 ወደ ተሰጠው አይፒ አድሬስ ይቀየራል ማለት ነው። ስለዚህ አንስፔሲፋይድ አድሬስ ደግሞ የሚባለው ደግሞ የ000 የሚባለው የአይፒ ቨርዥን 6 አንስፔሲፋይድ አድሬስ ተብሎ ይጠራል። እሱም ሁሉም ዜሮ ነው፣ ወይንም ደግሞ :/128 ማለት ነው። ሌላው ማወቅ ያለባችሁ ፈተና ላይ የሚመጣው አይፒ አድሬስን አይፒ ቨርዥን 6 አድሬስን ሾርትን ማድረግ አሳጥሮ መጻፍ ይሰጣችኋል። አሁን ለምሳሌ ዶት ዶት አሁን ለምሳሌ ይሄ 0:0::: የሚሉት በሙሉ ሲያጥሩ :/128 ናቸው። በምርጫ ውስጥ ሊመጣ ይችላል ይሄ ነገር። ስለዚህ አይፒ አድሬስን አሳጥሮ አይፒ ቨርዥን 6 አድሬስ ሾርትን ፎርሙን መረዳት ያስፈልጋል። ሾርትን ፎርሙ እዚህ ጋር አለ ኦልሬዲ። ያው በደንብ የተለያዩ ኤክሰርሳይሶች እዚህ ላይ ተደርገዋል። አያችሁ፣ እነዚህ ነገሮች በደንብ መረዳት ያስፈልጋል። ባይዘው እነዚህ ናቸው ሾርትን ሲሆኑ ከዚህ ወደዚህ እንዴት እንደተቀየሩ በጣም ኢምፖርታንት ናቸው እነዚህ ለፈተና። ሌላ ይሄ ኢምፖርታንት ነው። ይሄ ሄክሳዴሲማል ነምበሪንግ አንድን ቁጥር ተቀብሎ ይሄ በሙሉ በቃ ይሄን አንደርስታንድ ካላደረጋችሁ በጣም አስቸጋሪ ነው ለፈተና ለመቀመጥ ማለት ነው። ስለዚህ እነዚህም በሙሉ እንዴት ነው ዴሲማልን ወደ ሄክሳዴሲማል ወደ ባይናሪ መቀየር ኢምፖርታንት ነው። ምክንያቱም አይፒ አድሬስ የሄክሳዴሲማል ጋር በጣም የተገናኘ ኦልሞስት ሙሉ በሙሉ ሄክሳዴሲማል ጋር መሰረት ያደረገ ስለሆነ ይህም ፈተና ላይ ይመጣል። ሌላው ምናልባት ሰብኔቲንግ ፓርቱ አይመጣም። ይሄ ሰብኔቲንግ ፓርቱ የለውም። አይፒ ቨርዥን 6 ሰብኔቲንግ ዝም ብሎ የጨመርኩት ነው። ይሄ ሰብኔቲንግ አይመጣም። ብታውቁት ግን ጥሩ ነው። ብታውቁት ጥሩ ነው። ኮማንዲው ምን እንደሆነ ግን ይሄ ሰብኔቲንግ የሚለው አይመጣም። ይሄም አይመጣም። ይሄም እንዳለ ሰብኔቲንግ አይፒ ቨርዥን 6 ሰብኔቲንግ አይመጣም። ሌላው እንዳልኳችሁ አድሬስ ታይፖቹን በሙሉ እነዚህም በሙሉ መረዳት በጣም ኢምፖርታንት ነው። ሌላው ከሰብኔቲንግ ውጭ ያለው ነገር በሙሉ you have to make sure በደንብ አንደርስታንድ ማድረጋችሁን ማለት ነው። ብዙ ጊዜ ቀላሉ ነገር መሰላችሁ ይሄ አይፒ ቨርዥን 4 አድሬስ ጋር ያሉትን ካወቃችሁ እዚህ ጋር ማፕ ማድረግ ነው በቃ። እዚህ ጋር ዩኒክ ሎካል አድሬስ ለምሳሌ ፕራይቬት አይፒ አድሬስ ነው በአይፒ ቨርዥን 4 በቃ እሱን ትይዛላችሁ። ከዛ ሬንጅ አለው ከዚህ እስከዚህ ይባላል። ስለዚህ የሚጀምረው ሬንጁ በዚህ ነው። በዚህ ብሎ የሚጀምር ኤፍሲ 00 ብሎ የሚጀምር ማንኛውም ነገር ኤፍሲ 00 ብሎ የሚጀምር በሙሉ የሊንክ ሎካል አድሬስ ነው በአይፒ ቨርዥን 6 ፕራይቬት አይፒ አድሬስ የሚባለው ማለት ነው። ከዛ ሊንክ ሎካል ሎካል አድሬስ ነው። ሊንክ ሎካል ጋር ስንመጣ ኤፒአይፒ የሚባለው ነው። እሱ ደግሞ ኤፍኢ 80 ብሎ የሚጀምር ካያችሁ ያ ማለት የእንትኑ የአይፒ አድሬስ ራውተብል አይደለም ማለት ነው። የአይፒ ቨርዥን 6 አድሬስ እዛችሁ ተወሰና የምትቀርናት። ብዙ ጊዜ ይሄ የኢንተርፌስ የሚሰጡ አይፒ ቨርዥን 6 አድሬሶች ናቸው። እዛ ላይም ይሄንን በቪዲዮ ላይ አለ በደንብ ያሳያል እነዚህ የትኞቹ አድሬሶች እንደሆኑ። ሬንጃቸው ግን ኤፍኢ 80 ብሎ የሚጀምር ነው ማለት ነው።
ከዛ በኋላ ይሄ 00 አይፒ ቨርዥን 4 00 ሲሆን ሙሉውን በአራት አድርገን መተካት እንችላለን። ካልሆነ ደግሞ ሙሉን 00 ማድረግ እንችላለን ማለት ነው። ከዛ ውጪ ስለ ሉባክ ኢንተርፌስ ነው። ያው በአይፒ ቨርዥን 6 ደግሞ ሉባክ ማለት ደግሞ ሁሉም ዜሮ ሆኖ አንድ ስላሽ 128 ማለት ነው። ስላሽ 128 ከሆነ ሆስት ማለት ነው። ስላሽ 128 ማለት እንደ 255 255 ስላሽ 32 ይዩት በአይፒ ቨርዥን 4 ማለት ነው። በቃ እንደ ሆስት ራውት እንደማለት ነው። ስለዚህ ከዛ ጋር የተገናኘ ነው ማለት ነው። ከዛ እነዚህን ግሩፖቹን ማወቅ መልቲከስት ቀላል ነው። አሁን ተረድተነዋል። መልቲከስት እዚህ መልቲከስት ነው። ኤኒከስት ሲሆን ምንድን ነው? ኤኒከስት ብዙ ጊዜ አንድ አይነት አይፒ አድሬሶች በዳታ ሴንተር ውስጥ ወይም በእንትን ውስጥ ኖሯቸው አይፒ ቨርዥን 6 ቢሆን ችግር ይፈጥራል። አይፒ ቨርዥን 4 አድሬስ ላይ በአንድ ኔትወርክ ውስጥ ሁለት አይፒ አድሬስ መጠቀም በፍጹም አይቻልም። በአይፒ በእንትን ግን በአይፒ ቨርዥን 6 ላይ ግን ኤኒካስት የሚባል አለ። ኤኒካስት የሚጠቅመው ለዚህ ነው። አይፒ ቨርዥን 4ም ኤኒካስት አለው። እንደምታዩት የአይፒ ቨርዥን 4 ኤኒካስት ሁሉም አይፒ አድሬስ አንድ አይነት ናቸው። ስፔሻሊ ኮንፊገር የሚደረግ ነገር ነው። ግን ዝም ብሎ ዱፕሊኬት የሆነ አይፒ አድሬስ መስጠት አይቻልም። ዝም ብሎ እንደንትን ኤኒካስት ራሱ ኮንፊግሬሽን ይፈልጋል። አይፒ ቨርዥን 4 ኤኒካስት ኮንፊገር ካልተደረገ በዳታ ሴንተር ውስጥ ዲቫይሶቹ አንድ አይነት አይፒ አድሬስ እሰጣለሁ ብትሉ ፎል አፓርት። አይፒ ቨርዥን 6ም እንደዛው እንደምታዩት ሁሉም ነው። ስለዚህ ይህንን ኮንሰፕት በደንብ መረዳት ያስፈልጋል። ኤኒካስትም ያው ከዛ ጋር በተገናኘ ነው። ኤኒካስት እና መልቲካስት ልዩነቱ በደንብ ማወቅ ያስፈልጋል። ሌላው ማኑዋል፣ ስታቲክ እነዚህ ይሄ በጣም ኢምፖርታንት ነው። ይሄ በጣም ኢምፖርታንት ይሄ ሜክ ሹር ዩ አንደርስታንድ ዲስ ባይ ዘ ወይ ማኑዋል ስታቲክ አሳይመንት ስቴትለስ አውቶ ኮንፊግሬሽን አይፒ ቨርዥን 6 ራሱን አውቶ ኮንፊገር ያደርጋል። ይሄንን ስቴፕ ባይ ስቴፕ በደንብ የተብራራ ነው። ሜክ ሹር ዩ አንደርስታንድ ዚስ። በጣም ፈተና ላይ በደንብ ይመጣል። ይሄ በደንብ ኢዩአይ ስቴትለስ አውቶ ኮንፊግሬሽንን በደንብ መረዳት ያስፈልጋል። ምሳሌዎቹን እየደጋገማችሁ እዩት። እነዚህ በሙሉ በዲቴል እያንዳንዱ ነገር ተሰርተዋል። ኤግዛምፕል አለው። ሜክ ሹር ይሄ ፈተና ጋር በጣም ይመጣል ማለት ነው። ሌላው ራውት ሶሊሲቴሽን ፕሮሰሱን እነዚህን አክቹዋሊ እኔ የምላችሁ ምንድን ነው ከዚህ በኋላ እንኳን ምንም የምትሉት ነገር የለም። አስፋራስ ከፈተና ጋር የተገናኘ ነገር ነው ሁሉም ማለት ነው። ባይዘወይ ሲሴኔ ትንሽ አሁን እንትን የሚሆነው ምንድን ነው ብዙ ሀሳቦች የታጨቁበት ስለሆነ እንትን ነው። ስለዚህ አይ አድቫይዝ ዩ እነዚህን ነገሮች በደንብ እንድትረዱ ማለት ነው። ያው ኦፍኮርስ ዋየር ሻርክ ምናምን አድርጊ በፕራክቲስ እንድትረዱት ነው። በሀሳብ እነዚህ ነገሮች ለመረዳት ስለማያስቸግር ይሄ አሁን የዋየር ሻርክ አውትፑት ነው ተይዞ እንዴት የዋየር ሻርክ እንትኑ አውትፑቱ እንዴት እንደሚሄድ አብሮ ከዛ ጋር የተገናኘ ነው። ይሄንንም ሜክ ሹር እንደዚህ በደንብ አንደርስታንድ ማድረግ አለባችሁ። ይህ በሙሉ ከፈተና ጋር የሚመጣ ነገር ነው። ከዛ ስለ አይፒ ቨርዥን 4 እና አይፒ ቨርዥን 6 ሄደር ነው። እሱን ባለፈውም አይተነዋል። ብዙም አብሮ ማፒንግ ነው። ይሄ ስኖት እንትን ያን ያህል ብዙም ኤክስቴንሽን ሄደር የሚባለውን ነገር ከተረዳችሁ ድረስ ኢትስ ኦኬ። እና ይሄ ነው ማክሲመም ትራንስሚሽን ዩኒት። ይሄ አይፒ ቨርዥን 4 ነው። ዩ ሃቭ ቱ አንደርስታንድ ዚስ ቱ ጃምፕ ፍሬም ባለፈው አይተነዋል። ይህንን ዩ ሃቭ ቱ አንደርስታንድ እነዚህን ነገሮች አንደርስታንድ ማድረግ አለባችሁ ማለት ነው። ከዛ ይሄ ነው ቅድም ያልኳችሁ ስለ አርፕ። ይሄ በጣም ኢምፖርታንት ነው። በጣም በጣም ኢምፖርታንት ነው። ይህንን በደንብ መረዳት። ከዛ ደግሞ አርፕ ደግሞ የለም እንትን ላይ አይፒ ቨርዥን 6 ላይ ደግሞ ኤንዲፒ ነው የሚጠቀመው። ኤንዲፒንም በደንብ መረዳት ያስፈልጋል። ሀው ቤዚክ አይፒ ቨርዥን 6 ኮሚኒኬሽን እንዴት ሀፕን እንደሚያደርግ ከአይፒ ቨርዥን 6 ጋር ላይ አርፕ ነው፣ እዚህ ጋር ደግሞ ኤንዲፒ ነው። እሱንም ራሱ እንዴት ሀፕን እንደሚያደርግ በደንብ መረዳት አለባችሁ ማለት ነው። ሪፒቲሽን ይፈልጋል፣ ማየት ይፈልጋል። ኦፍኮርስ ግን ሁሉም ነገር እነዚህ በሙሉ ከፈተና ጋር የሚመጡ ናቸው ማለት ነው። ስለዚህ አንደርስታንድ ማድረግ ያስፈልጋል ማለት ነው።